ደጋግሜ እያየኋት በጣም አሳዘነችኝ። ቪዲዮ ያዥ እናቱ ቪዲዮን ነካ አድርጊውና ነይ። አሁን ኢንቫይት ላርግሽ። አሁን 50 ሰከንድ ጠብቂ ይላል። ከ50 ሰከንድ በኋላ ያበራል። ሰላም ኧረ ክፈች በት እንደዚህ ብሎ እኔ እዚህማ ማን ማየት ፈልገ? ኧረ ክፈች ፈትሽ። ቆይ ማኩዬ አይ ኒቃ ሚስት ናት ከሆነች ምን እናደርጋለን? ኒቃ ሚስት ነሽ ሌላ ጊዜ ላ ወላሂ እኔ ታዲያ ለዚህ ለአንተ ብራ ተደብቄ እመጣለሁ። ከየት ይመጣል? አይ ምን ዋጋ አለው ቪዲዮ ማስከፈቱ? እንዲህ ከሆነማ ሚኒንግ የለው። ቪዲዮ የፈለገችው አቡ እኮ ድምፅ ከዚህኛው ስልክ ያወራችኝ ሰዓትና አይደለም ኖ እንትን ላይ ያለሽ አሁን አስተርጓሚ ሆንሽበት ላይ ፎቶ ሸቆ አላር ሙባረክ ፎቶ አለ አይደል? እሷ አለ ነው አውጣው ፎቶዋን። እንዴ በፎቶ እንድትታየች እዚህ ጋር የማትታየው ለምንድን ነው? ማኩዬ ቆይ አንዴ ኒቃ ሚስት ከሆነች ያንን ማክበር ስላለብን ዋናው ከድምጿ ጋር ስለሆነ ድምጿ እኔ ከመጣልኝ ድምጿ እኔ ሳወራ እናሳድጋትና ማኩ ላያቃት ይችላል። እኛ ደግሞ ፎቶዋንም አለን እንዲህ ይናገራለሁ ካለች ንቃቢስት መሆኗንም ደግሞ ነገ ከነገ ወዳ ጠይቀን እንዲሁ የምትኖር ከሆነች ችግር የለውም። እንዲሁ ማትኖር ከሆነች ግን ወላሂ እንደገዳይ ነው መወስዳት። እውነቴን ነው የምላችሁ። ግን ሙባረክ አይደለም አንተ እንዲህ የምትኖር ከሆነ ፎቶዋን ኬታ መጣችሁት እናንተ? እና ከአይዲዋ ነው መኩዬ፣ ከኢቃማዋ ነው። እውነት ለመናገር መኩዬ ከኢቃማ እዛ የሚሰራ ፍቃድ አለ፣ እዛ ላይ ነው መኖሪያ ፍቃዷ ላይ ነው ያወጣ ነው አለ ፓስፖርቷን ከዛ ነው። እሺ ትቀጥል። ልጠይቅ ወይስ ትጠይቂያለሽ? አይ ቆይ አንዴ ዋን ሰከንድ። እሺ አንድ ጥያቄ ብቻ የምሰጥሽ አለ እዚሁ እሷ ባለችበት ቦታ። ውክልና አረብ ሀገር ላይ ሲሰጥ አሎ 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 እንዴ በአዲስ መጥራት ጀመረ። አሎ አሎ አይ ኦኬ ስልኬ በመሃል ደውሎች ሲገባ ነው የሚቋረጠው። ያ አላህ ታርጌ ስታገዱ ይስተካከላል። ታርጌና አብዱ አለቀ በቃ። ከዚህ በኋላ አልደውልም። ራሷ ናት አሁን ራሷ ነው። ኖ ስልኩ እኮ አጠገቧ ሊሆን ይችላል። ልጅቷም አጠገቧ ልትሆን ትችላለች። ያ እኮ ፕሩቭ አያደርግም። ኤኒዌይ የምትጠይቋትን ጠይቋት። በጀሚላ ስም ነው በመዲና ስም ነው የመጣችው። እሷም ትሁን አትሁን ጠይቋት፣ በቃ ጠይቋት። አዎ የመዲናም ጓደኛ ትሁን እቺ ከፈለገች ቢሮ ኃላፊም ትሁን። እኛ የምናውቀው ድምጿን አንዱ ድምጿን ምናምን ሳይሆን መዲናን ወክላ ነው የመጣችው። መረጃ ሁላችሁም ማስረጃ ናችሁ ለነገ ማለት ነው። ላ ቁርአን መሽሀድ እኔ መዲና ካልሆንኩኝ አታስገቢ። መዲና አታስገቢ። ላ እኔ መሽሀድ እኔ ምስካሪ ነው የምሰጠው እኮ መጽሐፉን ከፍቼ ቁርአን እንደዚህ መተሁኝ ተዘጋችኋለሁኝ። ወላሂ እኔ አንድ ጥያቄ አቡዬ ለአንቺ እኔ ከመሀል ከገባው ስለሚረበሽ አንደኛው እናቷ ይገባሉ 7 ቁጥር ጻፍ የሚጠይቁት ጥያቄ አለ። እኔ አንድ ነገር የምነግርሽ ውክልና ከኢትዮጵያ ሲሰጥ እናትና አባት በእናታችሁ ውክልና ተቀበሉን እያሉ ነው የሚሰጡት። ለእሷ ግን ቤተሰቦቹ አያቋትም ጭራሽ መፈጠሯንም። እንዴት ነው ውክልና? ይሄን እንዳትረሺ ለማለት ነው። ዋላ አስታውስቻለሁ። ሌላው ሚወት ይዣለሁ ቤተሰብ እናት ትገባለች። እናትየው ይግቡና ነው ጥያቄ የምንጀምረው። ለእናትየው 7 ቁጥር ጻፉ ስትል ሁሉም 7 ቁጥር እንደሚጽፍ አታውቅም አንተ አበሻ ነው። ንጉሴ በውስጥ ነገር ንጉሴ እሺ
አቡ አንቺ በውስጥ አንቺ በኢሞ ያትና ከፎቶ ጋር ያም አጥጋቢ አይደለም። በኢሞ ሌላ ሰው ሊታየኝ ይችላል፣ ሁለት ሰው ሊሆን ይችላል። ስለዚህ በቃ አሁን እናትዬ ይግቡ፣ ጥያቄያችንን እንጠይቃለን። እኔ ቮይስ ሪከርድ ስላለኝ ከዛ ጋር ድምፁ እናነጻጽራለን። ችግር የለም ዶንት ወሪ። እናትየውን ይግቡ። ኢሞ ስደውል አሁን ስልኳ ፖዝ ይላል። ያኔ ከአጠገቧ ያለ ሌላ ሰው እንትን ሊለኝ ይችላል። ስለዚህ ያማ አሳማኝ አይደለም። እሱን የኢሞ ስልክሽ ለምንድነው ታዲያ ስደውል ይሄ ፖዝ የሚለው? ዳይሬክት ስለምደውል እኔ አሁን ገባኝ። ኦኬ እሺ ችግር የለውም። ቆይ አንዴ እናትዬ ይግቡ። እናትየው እስኪ ያስገባቸው ሙባረክ። እኔ ላንቺ ጥያቄ ጠይቅሽ መዲና ሚውትሽን አብሪውና እንድትመልሽልኝ። ሬተሮች ተባበሩኝ። ይሄን ስም ይሄን ፕሮፋይል ካያችሁ አስገቡልኝ። በቃ እንደዛ አይደለም ላክልኝና እኔ የምሰጥ የምነግርህን ኮድ እንዲጽፉት ነግራቸዋለሁ። ሞዴሬተሮች አይተው ያስገባሉ። አንተ ላክልኝ፣ እሱ ፕሮፋይል ስክሪንሻት አድርገው ዋትሳፕ ላይ ላክልኝ። ከዛ ሚውት አድርገህ የምነግርህን ኮድ ንገራቸው ለሚጽፉ እንዲጽፉ። እሺ መዲና። አቤት። አንቺ ሳውዲ ስንት አመትሽ ነው? እኔ አመት ከጁላይ 29 ነው የመጣሁት 2004። ገና አዲስ ነሽ? አዎ። ኦኬ ብዙ አመት ይኖርሽ መስሎኝ ነበር። ልጆችሽ ኢትዮጵያ ናቸው? እኔ በፊት ሳውዲ ሰርቼ አለሁኝ። ኦኬ። ከዛ ኢትዮጵያ ገብቼ ልጆች ወልጄ የኑሮ ጉዳይ ታውቂያለሽ፣ ውጭ ሀገር የጀመረ እግር አይቀመጥ። ልጆቼን ለማሳደግ ካለኝ ከኑሮ ሲከብደኝ ወደ ውጭ ሀገር መጣሁኝ። ጥሩ። ስለዚህ ልጆች ኢትዮጵያ ናቸው፣ ባለቤትሽ ኢትዮጵያ ነው፣ አንቺ ብቻ ነሽ ሳውዲ ያለሽው ማለት ነው? እዛው ቢሮ ነው የምታድሪው ወይንስ ቤት አኮሞዴሽን አላችሁ? ባለ 3 መኝታ እንትን አላቸው። አፓርትመንት አለ። አንድ ክፍል የኔ ነው፣ ሌላ ደግሞ የልጆች ማረፊያ ነው። ኦኬ። አንቺ ብቻሽን አንድ ክፍል አለሽ፣ ሰራተኞቹ ደግሞ በተደራራቢ አልጋ ምናምን ብዙ ሆነው ያድራሉ? አዎ። ኦኬ። እሺ እዚህ ቢሮ ስትሰሪ ስንት ጊዜ ሆነሽ? አመት ከ7 ወር። ምንድነው ስሙ ቢሮዎቹ? አልፈሪድ። ያ አውቀዋለሁ፣ ስልኩም አለኝ ሁሉ ነገር፣ ግን እውነቱን እንደምትናገር ለማወቅ ነው። አመት ከ7 ወር አልፈሪድ። እሺ ከዚህ በፊት ከእንትን አይዲ ላይ አለ ሁሉንም አንብቤዋለሁ። ከአንቺ መስማት ፈልጌ ነው ውዴ። አንቺ ስራሽ ማስተርጎም ብቻ ነው? ሰው ታመጫለሽ? እኔ በማስተርጎም ነው የምሰራው። የሚመጣ ሰው ካገኘሽ አታመጪም? በኮሚሽን በሰፈር የሚመጡ የራሴ ማቀም ልጆች ሲመጡ እመጣለሁ። ከዛ ድርጅቱ ቢሮ ያስብልሻል ኮሚሽን ከደሞዝሽ? ኖ አያስብልኝም። ለምን? ልጆቹ ሲመጡ ነው እንጂ እኮ። ልጆቹ ሲመጡ ኮሚሽን ይታሰብልሻል። እንደዚህ እኮ እዚህ አይሰሩም፣ ኮሚሽን አይሰጡሽም፣ በደሞዝ ብቻ ነው። እና በማምጣትሽ ምን ትጠቀሚያለሽ? ብታመጭም ባታመጭም ደሞዝ ይከፈልሻል። እንደዛ ከሆነ አስተርጓሚ ከሆንሽ። ስለዚህ በማምጣትሽ ምንድን ነው የምትጠቀሚው? ዘመዶችሽን፣ የሰፈርሽ ልጆች በማምጣትሽ ምን ትጠቀሚያለሽ? እናገባሽ። ልጆቹ ለእኔ ሊሰጡኝ ይችላሉ። ልጆቹ አሁን ገባኝ እኮ ከቢሮ ሳይሆን ከልጆቹ ነው የምጠቀመው። ከልጆቹ ገባኝ። ከቢሮም ግን ልትጠቀሚ ይገባ ነበር። እንዴ ለምን? ሰራተኛ እያመጣሽለት እኮ ነው። ወዶ ነው የማይሰጠው? መስጠት አለበት እሱ። ያችን ሰራተኛ እኮ ወስዶ በ6,000 እና 7,000 ሪያል እኮ ነው ለመዳም የሚሸጣት። በጣም እኮ ነው የሚያተርፈው። ስለዚህ ለአንቺም አዲስ ስለሆንኩኝ አዲስ ስለሆንሽ ነው የማያስብልሽ እንጂ ነባር ብትሆኝ ያስብልሽ ነበረ እንጂ በነፃ ለቢሮ ሰራተኛ ማምጣት ራሱ ፈልጎ መልምሎ ያምጣ። እሺ አባይነሽ ስንት ጊዜ ሆናት እናንተ ጋር? ነብሷን ይማረውና አባይነሽ እኛ ጋር የደረሰችው ማታ ሊነጋ ሲል ነው። ኖ አይደለም፣ መጀመሪያ ስትመጣ በእናንተ ቢሮ አመቷ ነው አይደል? ሳውዲ ከመጣች ማርች ስንት ቀን መሰለሽ የመጣችው? 2025 ለ2024 ነው 2025 ማርች 9 ነው ያበረረችው ወደዚህ። ኦኬ አባይነሽ 2025 ማርች አዲስ አበባ የወጣችበትን ማርች 9 ማርች 9 ከመጣች ቆይ ላስለው እንዴ
እሺ 2025 ማርች 9 ከዛ 2026 ማርች 9 አመቷ አሁን ኤፕሪል አመት ከምናምኗ ማለት ነው። ኦኬ አመት ከሁለት ወር አመት ከሁለት ወር። ኦኬ እሺ እናንተ ቢሮ ስንት ቀን አደረች ወደ መዳም ቤት ኮንትራት ቤት ከመግባቷ በፊት? እዚህ አልመጣችም። ቀጥታ ወደ ከፊሏ ነው እኮ የሄደችው። ከፊል ነው የሚቀበሉት። ኦኬ ቀጥታ ከፊሏ ቢሮ አልመጣችም። ቀጥታ ከፊሏ ከኤርፖርት ተቀበላት። ቀጥታ ሹፌር ይቀበልና ምናልባት ተደወለባት። ጋይስ አይኖ አትጻፉ ይህንን ኮመንት። አይኖ ላሽ እያላችሁ ለፉ ሙሉ ጥያቄን እስከጨርስ ድረስ ኦኬ። ከዛ ቅድም እኮ እንዲህ ብለሽ ነበር ግን እዚህ ጋር እንዲህ ነው ምላሽ የሰጠሽ እላለሁ። ነገር ለምን ታበላሻላችሁ? እኔ አውቄ ላሽ የምላቸውን ነገሮች ላሽ እያላችሁ ጥያቄዎቻችንን እስክንጨርስ ድረስ ነገር አታበላሹ። ሞዴሬተሮች ኮመንቱን ዝጉት። አይሰሙም። አንዳንድ ሰዎች ተባባሪ ናቸው። ሀቅ እንዲወጣ አይፈልጉም። ሄሎ አቡ። አቤት። ስልክ ተደውሎብሽ ነው? በመሀል ይገባል። አዎ እሺ እንትን ወዲያው ድራይቨሩ ሹፌሩ የቢሮ ሹፌር ተቀብሏት መዳም ቤት ወሰዳት። የእሷ የመጣችበትን ቀን እንዴት እንደሄደች መዳም ተቀብላት ከኤርፖርት ይሆን ድራይቨር ሸኝቷት፣ ያኛውን እርግጠኛ ያልሆንኩበትን መናገር አልችልም። ኦኬ ብቻ ግን ወደ ቢሮ አልመጣችም። ወይ ባባኔ ወይ አሰሪዋን የተቀበላት ወይ ሹፌር ነው ያደረሳት። ብቻ ወደ ቢሮ አልመጣችም። ቀጥታ መዳም ቤት ነው የገባችው። ቀጥታ መዳም ቤት ነው የገባችው። ከኤርፖርት ቀጥታ መዳም ቤት። እሺ አመት ሙሉ እዛ ቤት ስትሰራ መጥታ ታውቃለች? ወደ ቢሮ ተመልሳ ከሰዎቹ ጋር ተጣልታ ወይ ምንም ነገር ገጥሟት አታውቅም? በፍጹም። አንድ ቀን አናግሬያታለሁ። መቼ መዳም ጋር እያለች እሷም መሆኑን ያስረዳችኝ መዳሟ ለእኔ ደውላ ስታወራኝ ነው። ማነሽ አንቺ ብዬ ስላት አባይነሽ አሰሪ ነኝ ስትል አላወቅኩሽም አልኳት። እንደዚህ እስከ ምልክቱ መረጃ ስትነግረኝ የዛን ሰዓት ላይ ነፍሳኔ ማራብን አባይነሽ ቤታቸው ትንንሽ ሲሆን መጅሊሳቸው በረንዳ ላይ ይኖራል ብያታለሁ። እኔ መጅሊስ የሌላ ሰው ቤት መስሏት አላጸዳም ብላኛለች ብላ ደውላ ነበረ መጅሊሱን። ከዛ ግቢው ውስጥ ነው መጅሊሱ ያለው ብዬ ስላት አዋለች። እስቲ መዳም እርግጥ መዝጋት ትችያለሽ እባክሽ፣ እንዳይደወል ማድረግ ትችያለሽ እስክንጨርስ። እንትን ነው መስመሩ ራሱ ነው የሚናገረው። በሱ ነው ማወራው። በዋይፋይ ነው ወይንስ በዳታ ነው? አንቺ አሁን በዳታ ነው፣ በሱ ራሱ ነው ማወራው። ኦኬ እንዳይደወል ማድረጋችን አሁን በዚህ ሰዓት እዚህ የስራ ሰዓት ስለሆነ ነው ሪያድ እኮ። ግን ጋይስ መዝጋት የሚቻልበት ሁኔታ የለም አለ እኮ። ዳታው ብቻ እንዲሰራ ቀጥታ እንዳይጠራ ማድረግ። ሲመጣ አስቆመዋለሁኝ። እሺ ዲክላይን አድርግ። ምናልባት ስፔሻል ኬዝ ነው በር መክፈት ልጆች ማስወጣት ነገር ከሆነ ተፈቅዶልኝና አውጣለሁ። እሺ እናት። እሺ ከዛ የዛም ምልክት ደውላለሽ። መቼ ነበር የደወለችልሽ? ምን ያህል ጊዜ አባይነሽ ከሰራች በኋላ ነው መዳሟ ደውላልሽ? ኸይማው የሌላ ሰው ቤት መስሏት አላጸዳም ማለች የኔ ቤት እንደሆነ አስረጃት ብላ የደወለችልሽ መቼ ነው? አባይነሽ በገባች በ9ኛው የ10ኛ ቀኗ ላይ ስንት ቀኗ ነው ብዬ ስላት ጊዜ እስቦይን አልሞላትም ማለች ሴትዮዋ። ኦኬ ገና በ10 ቀኗ። እሺ ምናምን ብላ አስረዳችኝ። ከዛ በኋላ አባይነሽን አስረዳኋት። አይኔም እኮ የነሱ መስሎኝ ነው ብላ ሳቀች። በቃ እኔ ያለማወቄ ነው ልጅ መያዝ ይጠበቅብኛል አይጠበቅብኝም የሚለው ጥያቄም አላመጣችም። ሌላ ልጆች አሁን አዳዲስ ሲኖሩ የልጅ ቤት ሲገቡ ይጠይቁኛል። እሷ አልጠየቀችም። ትንሽ ድምፅሽ ታፈነ ማሪ። ስለዛ ቤት ስፒከሩን ይዤ ነው ቀርታ ስለዛ ቤት ማጽዳት አለማጽዳት ብቻ አውርታ ጠይቃኝ ነው የወጣችው። አስረዳኋት፣ ተግባቡ። በመሀል ምንም አይነት ኢንኬዝ ችግር አለ ይሄ እንዲህ አላወሩም፣ ከኔ ጋር አልደወሉም። በ10ኛ ቀኗ መዳሟ ላንቺ ደውላ
ስለ ኺማው የነሱ ቤት እንደሆነ እንድታስረጃት ነገረችሽ? ከዛ አንቺም አስረዳሻትና ከዛ ተግባብታችሁ ተዘጋ ስልቱ በሰላም አለሁኝ። አልተዘጋም። እሺ አይ ካንቺ ጋር ያልኩት ከመዳም ጋር የዛኔ በ10 ቀን ወዲያ አንቺ አስረዳሻትና ጉዳዩ ተዘጋ። አዎ እሺ እሷ ራሱ ሶሪ እኔ እኮ የሌላ ሰው ቤት መስሎኝ ነው በሚል በሳቅ ነው የዘጋችው። በቃ እንደገጠመኝ የማስታውሰው የሷን በዛ ነው። ያንንም እንደገና እንዳስታውስ ያደረገችኝ ሴትዮዋ አባይነሽ የሞተች ዕለት እለቱን መዲና ሰራተኛ ፈልጋለሁኝ ሰራተኛ ፈልጊልኝ ስትል ትደውልብኛለች። እኔ አላወኩሽም ማነሽ አልኳት። እሺ ማነሽ ስላት እኔ የአባይነሽ እንትን ነኝ አለች። ያሰሪ አላወኳትም በሳቱ ማሪስም እኮ አስረዳሽን ኦልሬዲ እኮ በቃ አላወኩሽም ዝጉ ካላልኳቸው አትዝጉ ጋይስ። እኔ ኮመንት ዝጉ ካላልኳቸው አትዝጉ። መዘጋት ሲኖርበት እኔ እነግራቸዋለሁ። ቴንኪዩ። እሺ የዛን ሰዓት ላይ ምን አስረዳችኝ መዳም ስትደውልልኝ እኔ አባይነሽ የሞተችበት ዕለት ሰራተኛዬ ጠፍታ ነበረ ሰራተኛ ፈልጊልኝ በሚል ነው እሷ ወደ እኔ የደወለችው። ቤት ቢሮ ሰራተኛ እንዳለ ሰራተኛ ቀያሪ ሰው መውሰድ የምትችልበት አላወኩሽም ጠፋች ሰራተኛዬ ብላ ስትል ኸላስ አመልክቼ ቢሮ አልኳት። ቢሮ ስደውል ረመዳን እሺ አንዴ ረመዳን ላይ በ10ኛው ቀን ደውላለሽ። የዛኔ ያንን ችግር ፈተሽ አለቀ በሰላም አባይነሽ ሰርታ አመት በአመቱ አሁን ረመዳን ላይ ስትጠፋ ሰራተኛ ፈልጋ ደወለች ሴትዮዋ። ረመዳን ላይ ደውላሉ እሺ ጠፋች አለች ረመዳን ላይ። ከዛ አንቺ ምን አልሻት? ያው የደላላ ስልክ ታውቁ የለ ጋይስ፣ ፋታ የለውም ጠብቅ። ቆይ ስልክ እያወራች መሰለኝ፣ ለዛ ነው ሚት የሆነች። እህታችን ከዚህ ጨርሰሽ ተነስተሽ ብታወሪ በእናትሽ፣ ወይ ደግሞ ከዛ እያወራሽ ከሆነ ዋይፋይ ቢሮን የሚያህል ነገር ዋይፋይ የለውም። አሁን በዳታ ነው የምጠቀመው አለች። እንትን የሚያህል ነገር ቢሮን የሚያህል ነገር ዋይፋይ እንዴት የለውም? ዋይፋይ ቢኖር ሴም ካርዱን ኦፍ አርጊው ላት ነበር ወይ አውጪው ሴም ካርዱን። እንዴ ማስሬ ምን መናገር እንዳለባት የቢሮ ኃላፊዎች እየደወሉ እየነገሯት ነው። ገባት? ይሄንን በይ ሀቢባ ለምጠይቅሽ ጥያቄ ይሄንን መልሺ እያሉ ነው፣ እያረሟት ነው። ምንም አይነት ነገር እንዳያመልጣት 80 ጊዜ የሚደውሉት እኛ ጅል መሰሏችን። ሀቢባ ልጅቷ የሞተችበት ቀን መዳሟ ደውላ ሰው ፈልጊልኝ ብላ ነበር ያለችውን ቦታ በደንብ ያጅልኝ መረጃ ነው። ረመዳን ላይ ደውላ ሰራተኛ ጠፋች አለችኝ ብላለች። ቆይ እሱ ጋር ነው ያቆምነው። ምን አይነት ድራማ ነው? እኔ ደውልባታለሁ። ትመለስ ወደዚህ ይቅርታ አድርጉልኝ። ምን ማለት ነው? መኩ ከቲክቶክ ወጥተክ እንደ አዲስ ግባ። ኢንቪቴሽን እየደረሰክ አይደለም። ከቲክቶክ ውጣና ፌስቡክ ወይም ዩቱብ ከፍተህ አሁን ሰራ። ደጋግሜ ኢንቫይት ሳደርግህ እኮ ኢንቪቴሽን እየደረሰክ አይደለም። አንቺ እኮ ሀቅ ለማውጣት ብለሽ ማለት ነው በጣም እየተለማመጥሽን ነው። የቤትሽንም ህግ እያፈረስሽ ነው። ኖ አይደለም። ለምንድን ነው የምታናግረው? በቃ ትተውና ትሄድ። በቃ እምቢ እንዳለችው ትተውና ህግ ዳኝናል እኮ። ኖ ምን መሰለህ፣ ፎቶ አለኝ፣ ሁሉም ነገር አለኝ።
አዎ ግን መመሰለክ እኔ ቃል ገብቼላታለሁ ፎቶዋ እንደማይወጣ ሀታ ቪዲዮ እንደማታበራ ቃል ገብቼላት። ምክንያቱም እቺ ልጅ ምንም እሷ የእሷ ወለ የተነገራት ታዳሃቦ ይቻላል እንዴ? እኔ እዚህ ቤት ገብቼ እኔ ሰው እየነገረኝ አይደለም፣ ወላሂ እኔ ሰው እየነገረኝ አይደለም። ያ ሙቤ እሷ ምንደኛ ለእህቷ ሀቅ እንዲወጣላት የምትፈልግ ልጅ ናት። كيف تحت انا نزلت الاوغندا نزلت؟ ايه نزلت. ايه انا ما رديت على التليفون لهيك انه قاعد يدق، عملت له مشغول. طيب على مين؟ قولي له خلص هي موجود تعرف في السيارة نزلت. يلا دقي علي انت على كيف. يا الو الو አቤት መዳም ነበረች የደወለችው? አዎ ለምን ታዲያ ሌላ ሰው ሲደውል ሚውት ታረጊያለሽ እንዳንሰማ? መዳም ስትሆን አሰማሽን ዋይ? ይሄኛው መስመር ሌላ ነው። ቀሰመን በሐያት ይሄ ሌላ ያ ቅድም ያውራሽ መስመር አለ አይደል? ሁለት ያ ስፔሻል መስመር ቢሮ ውስጥ መጠቀመው መስመር ነው። ሁለት ደግሞ እኔ ይሄን በይ ያን በይ ለምን እኔ ሰው አይደለም እኮ እኔ ነኝ እኮ የምጠየቅበት ጉዳዩን። ዛሬ እኔ የኢትዮጵያ የዝሽ ልጅ ደም እኮ እኔ ራሴ ታግዬ ሂጃለሁ እኮ ወደ ሀገር ቤት እንላክ ብዬ ሂጄ መዲና። ለዛ እኮ ነው አሁን ሙባረክ ፓስፖርቱ አለን፣ መኖሪያ ፈቃዱ አለን፣ ፎቶ አለን፣ በህግ እንሄዳለን፣ ሚዲያ ላይም ፎቶ ይለጠፍና ምናምን እያለኝ እኔ አይ ግድ የለህም እሷ እኛም መርዳት ነው የምትፈልገው፣ ልክ እንደኛ ለእህቷ ሀቅ ማውጣት ነው የምትፈልገው ብዬ እኔ በትዕግስት 80 ጊዜ እየተደወለብሽ በውስጥም ስናወራ እንደዛ ስታለቅሺ ነርቨስ ስትሆኝ አረጋግቼ እዚህ ጋር የመጣሁሽ አንቺም እንደኛ ሀቅ ፈላጊ እንደሆንሽ ስላወቅኩ ነው። እሺ ስለዚህ አሁን ተረጋግተሽ ለምጠይቅሽ ጥያቄዎች ብቻ ማረጥብን እሷም እንዳይጠፋበት ሌላ ነገር ውስጥ እንዳይገባ ስልክ ሲደወልላት እየዘጋች ከሰው ህይወት የሚበልጥ ነገር የለም። አሁን እኮ ፕሮግራም ይዤ እነሱ ጋር ይሄን ሰዓት ላይ እንዳደውሉብኝ ብዬ ማስቆም የምችልበት ሰዓት ስላልሆነ ነው። ቀድሜ ተናግሬ አልገባም ብላቸው አንድ ነበር መልስ የሚሰጥ ሰው ይኖራል፣ አልመልስም። አሁን ከአቅም በላይ ቀድሞ የመጣ ፕሮሰስ ያደረጉበት እና የሚያናግሩት ሰው ስላለ ነው ያስቆምኩት። ይቅርታ አንቀጥልም በዛሽ። እሺ ጥሩ። እንዴት ግን ቢሮን የሚያህል ነገር እንትን የላችሁም? ዋይፋይ እኔ እንጃ ለምን እንዳላስገቡ። በኤምባሲ በኩል እንጠይቃቸዋለን ይላሉ ደግሞ ሁሉም አይነት ኤጀንቶች ይጠይቃሉ። እሺ ነው የሚሉት፣ አላስገቡም። ኦኬ እሺ ያቆም ነው ያውልሽ እንዳይጠፋብሽ ማለት ነው። አባይነሽ አባይነሽ ማርች 9 ከኢትዮጵያ መጣች ወደ ሳውዲ። ከኤርፖርት ቀጥታ ሰዎቿ ተቀብለዋት ወደ ቤት ገባች። በ10ኛው ቀን መዳሟ ደውላለች ለአንቺ ለቢሮዋ ማለት ነው። አንቺ ደውላለች ኸይማ ያለውን ቤት ማጽዳት አልፈለገችም። የሌላ ሰው ቤት መሰላት። የኔ ቤት እንደሆነ አስረጃት ብላሽ አንቺም አስረድተሻት ኦኬ የእሷ ቤት ነው እንዲህ ሁለተኛ ቤት ታሰራ ይመስለኝ ነው ሶሪ ምናምን ብላ ተግባብታችሁ ተዘጋ። ህይወት ቀጠለ። አመት ሙሉ ሰርታ አሁን ረመዳን ላይ መዳምየው ደውላ አባይነሽ ጠፋች አለች። እሱ ጋር ያቆም ነው። አባይነሽ ጠፋች ያለችኝ ሰዓት ላይ ሴትዮዋ ለኔ አባይነሽ ቀጥታ አባይነሽ ጠፋች አይደለም ያለችኝ። እንድኩም ሸቃላ ሙአቀጠን አለች። ያኔ ለጊዜያዊ መስራት የምትችል ሰራተኛ አላችሁ ስትል ለጊዜያዊ ሰራተኛ የለንም፣ ቢሮ ላይ ደውለሽ አረጋግጭ። እኔ ሰራተኛ የመስጠትም የማስወጣትም መብት የለኝም፣ አኮሞዴሽኑ ላይ ቁልፍ መያዝ እንጂ። በዛን ሰዓት ላይ ሰዎች ቢሮአችሁ ሌላ ማደሪያችሁ ሌላ ነው፣ እዛው አይደለም፣ አንድ ላይ አይደለም። ቢሮ ረስሚ እንደ ተድቢር ነው። እንደ ዱባይ አሁን ተድቢር አለ አይደለ? እንደዛ እንደ ተድቢር ነው። ኦኬ እሺ። ደውላ ጊዜያዊ ሰራተኛ አለቻቸው ስትልሽ አንቺ ደግሞ ጊዜያዊ ሰራተኛ የለንም ቢሮ ደውለሽ ጠይቅ ያልሻት። እሺ ከዛስ? ቅድም እኮ ግን ያልሽው አባይነሽ ጠፋች አለችኝ ብለሽ ነበር የጻፍኩት እዚህ ጋር። ኖ አባይነሽ ጠፋች ያለችኝን ሰዓት ላመጣልሽ እኮ ነው። ሰራተኛ የለኝም ብዬ ስላት አወቅሽኝ እኔን አለችኝ። አላወቅኩሽም አልኳት። እኔ ማለት እኮ ያንከና አባይነሽ ደጋግማ ትነግረኛለች። አላወቅኳትም ማለት ተመሳሳይ ስሞች የሚገጥም ስሞች አሉ አይደል? ኢትዮጵያ የሚመጡ ልጆች ተመሳሳይ ስም የሚገጥም አለ። እንደዚህ ከዛ ለማስታወስ ስትል እንደዚህ ያኛው ምልክቱን ተጠቀመች። ኦኬ ደውዬልሽ እንደውም ስለ ኸይማው ምናምን ብላ ምልክቱን
አዎ እሺ ከዛ ኸይማ አይደለም የተጠቀሙት። አሁን አንቺ ኸይማ ብለሻል እንጂ መገለጥ ነው መጅሊስ እንደዛ ነገር ነው የሚሉት ቃሉ። እሺ ከዛ እሺ ያለች ሰትዩዋ ቢሮ ለምን አትደውይም ስላት አያነሱም አለችኝ። ቢሮ ከሰላት ተራዊ ሰላት በኋላ ነው የሚከፈተው እና ቢሮ ደውይና ጠይቂ አልኳት። ከዛ አወቅሻት ግን ልጅቷ አለችኝ። ማን አልኳት። እኔ ጋር የጠፋችብኝ طيب አምሌ በላግ خروب يعني የጠፋ ምልክት አመልክቺ። ቅዳሜ ዕለት ነው የጠፋችው ከሷ ጋር። እሺ አንቺ ጋር የደወለችው መቼ ነው? ቅዳሜ ጠፍታ አባይነሽ አንቺ ጋር መቼ ደወለች? ሰኞ ዕለት ማታ። አንዴ እሱን ልጻፍ። ይቅርታ እንዴ ወገቤ ትራስ ላስገባ ወገቤ። እሺ ቅዳሜ ጠፍታ ቅዳሜ አባይነሽ ጠፍታ መዳሟ ሰኞ አንቺ ጋር ደውላ አዲስ ሰራተኛ ጠየቀች። እሺ ቅዳሜ አባይነሽ ጠፍታ ሰኞ መዳሟ ደውላ አንቺ ጋር አዲስ ሰራተኛ ጠይቃሽ ቢሮ ለምን አትደውይም ስትያት ቢሮ አያነሱም ስትልሽ ከተራዊ በኋላ ነው የሚያነሱት አልሻት። እሺ ከዛ በኋላ የዛን ሰዓት ላይ እኛ እንደ ፖሊስ ጋር ነበረ ኢንተርቪው እያደረገ ሁሉንም ሰዎች ይዞ ማለት ነው ቃለ መጠየቅ እያደረገ ነበር የልጅቷን መሞት ያለበት ሁኔታ። መጀመሪያማ ገና ሰኞ ላይ ነን እኮ አሁን እኛ መዳም ደውላ መዳም እኮ የደወለችው እኮ ከመግሪብ ከፍጥሩ በኋላ ነው። ኖ መጀመሪያ ደውላ እንደዛ ሰራተኛ ከጠየቀች በኋላ አረፍቲኒ አወቅሽኝ። ግን እኔ እኮ የአባይነሽ መዳም ነኝ። አባይነሽ ማለት የጠፋችዋ ሰራተኛ ስትልሽ ልሽ ማታምሊ በላ ኸሩብ አልሻት። ለምን አታመለክችም ታዲያ አልሻት። طيب ሴትዮዋ የደወለችልኝ ስንት ሰዓት ነው ለኔ? ከመግሪብ ሰላት በኋላ ነው። እሺ ልጅቷ የሞተችው ሰኞ ዕለት ጠዋት ነው። ስለሞቱ አልደረስንም ገና እኮ። እንዴ መዳም የደወለችው መቼ ነው? መዳም ከልጅቷ ሞት በኋላ እኮ ነው የደወለችው። መዳም የደወለችው ልጅቱ ከሞተች በኋላ እኮ ነው ለኔ የደወለችው። ኧረ ተይ ግራ አታጋቢኝ በእናትሽ ተይ። ልጅቷ ቆይ ሹፊ ልጅቷ እኔ ጋር ስትመጣ እኮ ሴትዮዋ አታውቅም። እኛ ጋር ሸሪከት ስልክ እንዳመጣት አታውቅም። ይሄ ከቢሮዎች ከኤምባሲ ለመስማት ትችላለሽ። ሸሪካ ስልክ ሲያደርሳቸው ሰራተኞች የአሻራ የእጃቸውን ሲሰጡ ዋን ሰከንድ። አሁን ልጅቷ ከሞተች ስንት ጊዜዋ ነው? ልጅቷ የሞተችው ማርች 16 እኮ ነው። ቆይ ዛሬ ምንድነው? ኤፕሪል ዋን ሰከንድ ሜይ 3 ነው። 5ኛው ቀን 3። እሺ ማርች 16 ቆይ አንዴ አንድ ወር ከ18 ቀን ነው። ኦኬ እሺ መቼ ተቀበረች? ኖ ቆይ እስቲ መልሻት አቡ። ቆይ አይደለም እኔ ፕሊስ አንዴ ፍቀዱልኝ እኔ ልጨርስ። ቆይ ማርች 16 አባይነሽ ሞተች። መቼ ተቀበረች? ያለፈው ሐሙስ ቀን ስንት ነው? ይሄ ሐሙስ ሳይሆን ያለፈው ሐሙስ ነው የተቀበረችው። እሺ ቆይ አንዴ ካላንደር ላይ እና እነግርሻለሁ ያለፈው ሐሙስ ምን ቀን እንደሆነ። 24 ዛሬ ምንድነው? ዋን ሰከንድ ራሴ ከካላንደር ሌና ልድረስበት። አታዋቁኝ ሰከንድ። ዛሬ ምንድነው? እሑድ ነው። ይሄ ቅዳሜ ነው። አርብ ነው። ሐሙስ 30 ነበረ። ይሄ አርብ ከሆነ እሑድ፣ ቅዳሜ፣ አርብ፣ ሐሙስ 30 ነበር። ያለፈ ሐሙስ 23 ነው። 23 ኤፕሪል 23 ኦኬ ኤፕሪል 23 እሺ ከማርች 16 እስከ ኤፕሪል 16 በወሯ። ከዛ በኋላ 4 ቀን አለ እዚህ ጋር 3 ቀን በወር ከ7 ቀኗ ነው የተቀበረችው። በወር ከ7 ቀኗ ማርች 16 ሞታ ኤፕሪል 23። ጥሩ እሺ ማዳሟ የደወለችበት ሰኞ ቀን የደወለችበት ቀን ስንት ነው? ማርች 16 መዳም የዛን ዕለት የሞተች ዕለት መዳም ልዩነት አለው። የእሷ የሞተችበት ሰዓት እና የመዳም የደወለችበት ሰዓት። እሷ የሞተችው ስለ ቀን ያወራሁት ዴት ቀን 16። እሺ 16 ሰኞ ማርች 16 መዳም የደወለችው
16 ጋይስ ረመዳን መቼ ነው የተፈታው? ለምን በረመዳን ነው ያለችኝ ቅድም። በረመዳን መዳምየው ደውላ ሌላ ሰራተኛ እንደምትፈልግና አባይነሽ እንደጠፋች ነገረችኝ ብላለች። ሶ ማርች 16 ረመዳን ነበረ ወይስ አልቆ ነበር? ረመዳን ያለቀው መቼ ነው? ኢድ የተከበረው ምን ቀን ነው? አስታውሱኝ። እኔ የማስታወስ ችሎታ የለኝም። በ18 ነው ኢድ የተከበረው። ስለዚህ ከኢድ ከ2 ቀን በፊት ማለት ነው ማርች 16። ኧረ ማርች 18 ራሱ ረመዳን ነው። ረመዳን ነው። እሺ ማርች 16 ሰኞ ቀን መዳም ደውላ 9 ነው የተፈታው። 18 በ18 19 ነው የሚለው ይኸው ረመዳን። እሺ ቅዳሜ ስንት ነው ማለት ነው ጋይ? ሰኞ ማርች 16 ከሆነ መዳም የደወለችው መዲና ጋር እሷ ጋር እህታችን ጋር ቅዳሜ ወደ ኋላ 2 ቀን ስንመለስ ሰኞ 16 ከሆነ እሁድ 15 ይሆናል። ቅዳሜ 14 ይሆናል። ስለዚህ ቅዳሜ አባይነሽ ጠፋች የተባለበት ቀን ቅዳሜ ማርች 14። ኦኬ ጥሩ። ማርች 14 ቅዳሜ ለታ አባይነሽ ጠፍታብኛለች ብላ ሰኞ ለታ ስደውል አንቺ ምን አልሻት ታዲያ? ሌሽ ማታ አምሊ በላቅ ሆሮብ ለምን አታመለክችም አልሻት። ምን መለሰችልሽ መዳም? ለዚህ ጥያቄ መልስ ሸሪካት ስልስክ ደርሳለች የሚይዙት ፖሊሶቹ ጋር እነሱ ጋር ደርሳለች ስትል خلاص ቢበለጉና በትጂ ያልኳት ያሳውቁናል ትመጣለች። ለጊዜው ሙአቅድ ሰራተኛ ቢሮ ከተራዊ ሰላት በኋላ ይከፈታል ከነሱ ጋር አውሪ አልኳት። ጥሩ አመሰግናለሁ። እሺ ለምን አታመለክችም ስትያት ኦልሬዲ ተይዛለች ደውለውልኛል ሸሪከት ስልስላ ጋር ደርሳለች ስትልሽ አንቺ ደግሞ በቃ እነሱ ጋር ከደረሰች ይደውሉና ለእኛ ያስረክቧታል አልሻትና በተረፈ ሌላ ጊዜያዊ ሰራተኛ የምትፈልጊ ከሆነ ከተራዊ በኋላ ደውይ አልሻት ሰኞ ዕለት አይደል? በጣም ጥሩ። ከዛ ሰኞ ማታ ምንድን ነው የተፈጠረው? አልደወለችም ቀረች። እሺ ፖሊስ ደወለላት ከፊሏን በልጅቷ በኢቃማ ቁጥር በፓስፖርት ቁጥር ሲገባ ሰዎቹ ጋር ደረሰ ወሬው። ማን ናቸው ሰዎቹ? ከፊሏ ጋር። ኦኬ ከፊሏ ማን ነው? አሁን ከፊሏ ሴትዮዋ ጋር ራሱ ከፊሎቿ ጋር ራሱ ኢንፎርሜሽን ደረሰ። ምን የመሞቷን ኢንፎርሜሽን አደባብሰው ቀድመው ሰምተው ወደዛ ወደዚህ የሚሉትን ነገር ለመፍጠር ዝም ብለው ተቀመጡና በሞተች በ12 ቀኗ ደወሉልኝ። በከፊሏ አባይነሽ ከፊል ስልክ ደውለው አባይነሽ እኮ ሞተች ብለው ጠየቁኝ። ማን ደወለላችሁ አልኩ። ማን ነው? ማዳም ከፊል አይደለች እንዴ ካንቺ ጋር ሰኞ ዕለት ያወራችሁ? ሞተች ብዬ አልነገርኳትም እኮ እኔ። አመልክቺ ሰራተኛ ከቢሮ በኩል ታገኛለሽ ነው እንጂ ያልኩት። አቡ ገባኝ እኮ። ይኸውልሽ ቆይ ተረጋጊ። ማርች 16 ሰኞ ቀን ከመዳም ጋር ቀን ላይ መግሪብ ላይ ብለሻል። እንግዲህ ደውላ ያንን አውርታችሁ እሷ ኦልሬዲ ላንቺ ሸሪካ ተሰልሰ ተይዛለች ለምን አታመለክችም? በላቅ ሆሮብ ለምን አታረግም? ለፖሊስ ሰራተኛሽ እንደጠፋችብሽ ለፖሊስ ለምን አታመለክችም ስትልሽ ኦልሬዲ ፖሊስ ይዟታል አለችሽ። ታዲያ አይደል እኛ ጋር መምጣቷን አላወቅችም። እኛ እኮ ፖሊስ አይደለም ያለ ነው ኤጀንት ነው። እኛ ጋር መጣች። በዛን ሰዓት ምን አልሽኝ? በዛን ሰዓት አባይነሽ እናንተ ጋር መጣች እንዴ? መዳሟ ስትደውል አባይነሽ መዳሟ ስትደውል እኮ አባይነሽ ሙታለች እኮ። መሞቷን በዛን ሰዓት ታውቂ ነበር አንቺ? የሞተች እኮ እዚህ አኮሞዴሽን ውስጥ እኮ ነው። ታዲያ ለምን ታደበላልቀዋለሽ ነገሩን? መዳም ደወለች ከማለትሽ በፊት ከዛም በፊት መንገር ያለብሽ አባይነሽ መምጣቷን ለእኛ መንገር አለብሽ። አልነገርሽንም እስከዛን ሰዓት እኮ ያምሽኝ እኮ። ቆይ እየጻፍኩ ነው ብለሽኝ ለምን ትስቻለሽ? ኖ አይደለም የዛኔ አይደለም ያስቆምኩሽ እኔ። ቆይ ልጻፍ ያልኩሽ አንቺ እዚህ ሰዓት ድረስ እኮ እኛ አባይነሽ ቢሮ መምጣቷን አናውቅም እስከ ማርች 16። መቼ ነው ቢሮ ግራ የገባው? እኔ ላስረዳሽ አይደል? አዎ አስረጂ። መቼ ምን ቀን እንደመጣች አባይነሽ እኔ ጋር የመጣችው ከምሽቱ 6 ሰዓት ሩብ ጉዳይ ላይ ነው የመጣችው። ትኬት አለ። እኔ ተዘጋጅቼ ስላልመጣሁ ነው። የራሷ የልጅቷ ትኬት አለ የመጣችበት። ከየት ወዴት የመጣችበት ትኬት? በባስ የምትሳፈሩበት ነው። ከደማም ወዳለንበት ኸርጅ የሚባለው አካባቢ እኛ ያለነው ኸርጅ ነው።
እሺ ቀን ስንት ነው ወደ አንቺ መጣችሁ? ትኬቱ የተቆረጠው በ15 ነው። ከምሽቱ 6 ሰዓት በኋላ 16 ይቀይር የለ ይኸውልሽ፣ እንዳይዛባ ከፈለሽ ጉዳዩ ቅድም ስትጀምሪልኝ መዳም ቤት እየሰራች በሰላም እየሰራች ነበረ። ከዛ እንዴት ቢሮ እንደመጣች እሱን አስረጅም። ለምን ኦልሬዲ በገባች በ10 ቀኗ ስለ ኼማው አስረድተሻት ገብቷት ስራዋን ቀጠለች። ከዛ በኋላ ምን ተፈጥሮ ነው እንዴት ነው ከመዳም ቤት ወጥታ ቢሮ ልትመጣ የቻለችው? እሱን እኛ በመሀል እኮ በሁለቱ መካከል በአሰሪያውና በእሷ መካከል ላይ ክስ እንደሌለ የነገረችኝ እኔ ሴትዮዋ ናት። አመት ሰርታ ወጣች ስትለኝ ልጅቷ ከሞተች በኋላ እኮ ነው። ልጅቷ ከሞተች በኋላ ፖሊስ ላይ ሆነን እኛ መዳም ደወለች። ፖሊስ ማጣሪያ እያደረገ ቢሮ መጣች። ጥያቄን አታዛቢው። ጥያቄ በላይነሽ እንዴት ቢሮ መጣች? እኔ ላውራውና ምናልባት እዚህ ጋር አድማጭ ሹፊ አስተካክሎ ላንቺ ሊያስረዳሽ ይችላል። ቅደም ተከተሉን ጠብቀሽ አውሪ ማሬ። ቅደም ተከተሉን ጠብቂ። አባይነሽ እኔ ጋር ስትመጣ በ16 ነው የደረሰ። ለ16 ሊሆን የተወሰነ ደቂቃዎች ጉዳይ ነው። ከግማሽ ሰዓት ያነሰን ያለው ቀን 16 ሊቀይር አባይነሽ እኛ ኮሚኒኬሽን ላይ ስትወርድ የተወሰነ ደቂቃ ነው የጎደለው። 16 ሊሆን ማለት ነው። 11 ሰዓት ፒኤም አለ አይደለ? 11 ሰዓት ፒኤም 45 ደቂቃ ምናምን የሚወርድበት ሰዓት ላይ ነው እዚህ የገባችው። እኔ ከሹፌሮቹም ጋር ሰዓት አስተካክለን ሊናገሩ ይችላል። የሚናገሩት የአረበኛ ቋንቋ ስለሆነ እዚህ መታ የደረሰችበት ሰዓት ላይ በጣም መሽተዋል። መዲና አዳምጪኝ፣ አልተረዳሽኝም። ምን እንግዲህ መዲና አባይነሽ በሰላም መዳም ቤት እየሰራች ነበረ። አባይነሽ በሰላም መዳም ቤት እየሰራች ነበር። ወደ ቢሮ መምጣት ስታስብ ማንን ነው መጀመሪያ ያወራችው? ማን ነው የባስ ትኬት የቆረጠላት? እኔ እኮ ስቴፑን ከዛ ጀምሪ ሶሪ የባስ ትኬቱን ድጊ አሁን ግልጽ ሆነልኝ። የባስ ትኬቱን የሚቆርጥላት ሸሪከት ስልስክ ነው። ከራሱ ከድርጅቱ ጋር ይገናኛሉ። አንድ አይደለም የሚጠፋው፣ ብዙ ነው እየጠፉ የሚመጡት። ሌሎችም ዜጎች አሉ እኮ ኬንያ፣ አፍሪካ ዘጋራቶች በብዛት ይጠፋሉ። እና ስንት በሰራች መዲና እዛ ቤት አመቷን ደፈነች። አመት ሙሉ ጨርሳለች። አመት ጨርሳ ቀን ስንት ነው ከዛ ቤት? ቀን ስንት ሰዓት ላይ ወጣች ለመጥፋት? እኔ ለመጥፋት የወጣችበትን ሰዓት እኮ የነገረችኝ ሴትዮ እንጂ እኔ አላየሁም። ባላየሁት ባልሰማሁት ነገር እንዴት ምስካሪ ሆናለሁ? ቅዳሜ ወጣች ጠዋት አለችኝ ሴትዮዋ ለእኔ። ከቤት ስትወጣ ሙክኒሳ ከህራባ ሰክታው ወጣች። እንዲህ ነው የነገረችኝ ሴትዮዋ። ብዙ ተፋሲል አልሰጠኋትም። ተወቱራል፣ መጨናቅ፣ መደንገጥ፣ መጥፎ ስሜት ውስጥ አለ ሰው። የራስሽ ዜጋ የሆነ ሰው እዛ ጋር እንደ መንሸፋ ተሰቅሎ አይተሽ ማፊ ራስሽን ረተበሽ የምትቆሚበት ሀል አይደለም። እንዲህ ረጅፍ ላይ ነኝ ያለሁ። ሴትዮዋ ስትደውል እንዳየሹ ስልኩን መዝጋት አልችልም። ግዴታ ስልክ ማንሳታል ግዴታ። እሺ የኔ ጥያቄ ሴትዮዋ የደወለችልኝ ሰዓት አቡዬ ቆይ ልጨርስ። ሴትዮዋ የደወለችልኝ ሰዓት ልጅቷ ሬሳዋ ገና ተነስቶ እንደሄደ ቅርብ ቢያንስ ሰዓት 1 ሰዓት ያ ከዛ ቢያንስ እንጂ አይበልጥም። እሺ በጣም ጥሩ። እዚህ ጋር አንቺ ኦልሬዲ ቴንኪው ራስሽ መጣሽልኝ። መዳም ስትደውል አንቺ ኦልሬዲ አባይነሽ ራሷን ሽንት ቤት ውስጥ አጥፍታ አስክሬኗ ተነስቶ ከወጣ ከደቂቃዎች በኋላ ከሆነ መዳም የደወለችው። እንዴት ለመዳም የአባይነሽን መሞት አልነገርሻትም? እንዴት በጠፋች ስትልሽ በልቅ ያልሻት ለምን አታመለክችም? ከጠፋች አልሻት ሰራተኛ ከሆነ የምትፈልጊው ከመግሪብ በኋላ ከተራዊ በኋላ ደዊ ያልሻት ላይክ ነቲንግ ሀፕን። እንዴት አመት ሙሉ ላገለገለቻት ሰራተኛ ቢሮ መጥታ ራሷን ካጠፋች መዳሟ ደውላ እንዴት እንደ ኖርማል ሆነሽ አወራሻት? እንዴት ሀቢበት ገልቤ፣ አሁንም ያልተረዳሽኝ ቋንቋ አለ። እኔ እቺ አባይነሽ መሆኗን አቅልየን ትክክለኛ አእምሮ የተረጋጋ የወረደ ሰዓት ላይ አይደለም። አባይነሽ ማታ ገብታ መሽሐድ ቁርአን ወላሂ القرآن الشريف እኔ ቁርአንን እጄ አልምልም ኢላ الحق ቁርአኑን እጄ መልልሻለሁኝ እየቀራሁ ነበረ። የዝሽ ልጅ የገባችበት እለት ሌሊት 27 ይባላል በእስልምና ቋንቋ። 27ኛ ሌሊት ዕለት ነው ሰላቱን የምንሰግድበት ሌሊት። የዛን እለት ነው አባይነሽ እኛ አኮሞዴሽን የመጣችው። ተረዳሽ? አባይነሽ መታ ብዙ ተመሳሳይ ስሞች። አሁን ለምሳሌ ምሳንን የኛ አፕሊኬሽን ላይ ገብተሽ ሰርች ስታደርጊ ስሞች ተመሳሳይ ይወርዳሉ። ያስካባትም የሚገጥም ሰዓት አለ። የባያት ስም ይወጣል፣ ባያት ስም ይለያል። ከዛ ጠፋች በሚባለው ድንገት መተው የሆነች ምክንያቶችን ይጠቀሙና ቱር አለጡር ይሮጣሉ ልጆች።
የሚያጋጥማቸውን ዙረን ነው ከመዳሞቹ በኋላ ምን ሰማው። ምን ሆነሽ ጠፋሽ? እንዴት ጠፋሽ? ቀስ ብለሽ ነው የሚመጣው። ሴትዮዋ ስትጠይቅ ስትነግረኝ ወደ ቢሮ ነው ማመልከት ያለብሽ ስላት ቢሮ ስልክ አያነሱ ማለችኝ። ቢሮ ከሰላት ተራዊ በኋላ ነው። እኔ ነኝ አጅነቢ እዚህ ስራ ውስጥ ሰራተኛ መጤ ማለት ነው። ሌሎች ዜጎች ናቸው የሚሰሩት። ስልክ አለማንሳት የመስሪያ ቤት የገቡበት ሰዓት የሚጠቀሙበት ነው። ካልብልዛ የኤጀንት ስር የደላላ ስልክ ልጅቷ ጋር ትንሽ ኮሽ፣ ይሄኛ ኢትዮጵያ ብቻ አይደለም ሌላም ዜጎች ትንሽ ኮሽ ባለሽ ቁጥር መደወል ነው የነሱ ስራ። እሺ መዲና፣ የኔ ጥያቄ ማርች 14 ቅዳሜ ጠዋት አባይነሽ ወጥታ ወዴት ሄደች? ከቢሮ ለእናንተ ደውሎ የአባይነሽን እንድትወስዷት ባስትኬት እንድትቆርጡላት የነገራችሁ ማን ነው? እኔ አላቅም እኮ እኔ ጋር ከመድረሳዋ ያለችውን ነው ማስረዳሽ ሀቢበቲ። እኛ ጋር ሸሪካ ስልክ ከድርጅቱ ጋር አልፈሪድ ቁጥሩ አለሽ እኮ ከአልፈሪድ ጋር ማውራት ትችያለሽ። ስባት የሆነ ኢሜል የተደረገለት ኢሜል አለ። ኢሜሉን ስክሪንሾት አድርጎ ሸሪካ ትስልስል ለእናንተ ድርጅት ለእናንተ ቢሮ ደውሎ የባስትኬት ቁረጡላትና ሰራተኛችሁ ውሰዱ ብሏችሁ እናንተ የደረሰችው ስንት ሰዓት ነው? ውሰዱ ብሎን ሳይሆን ኢሜል ይደራረጉና በሚሰጡት ሊንክ ላይ ሂሳብ ከፍለው ሰራተኞች ይመጣሉ። እኛ ጋር የደረሰችው 11 ሰዓት በኋላ ባለው ሰዓት ነው። ደቂቃው ቅዳሜ ዕለት ማታ ላሙ ቅዳሜ በ15 አፍዋን ሀቢበት ገልቢ እኛ ጋር ቅዳሜ አልገባችም። ቅዳሜ እኛ ጋር አልመጣችም። እሁድ ዕለት ማታ ነው። እሁድ ማርች 15 11 ሰዓት ማለት የጠዋቱ 11 ሰዓት ነው። الصبح الساعة 11 لا مساء 5 العصر በኢትዮጵያ ምሽቱ ስንት ሰዓት ነው? ምሽቱ 5 ሰዓት በኋላ 11 بالليل الساعة 11 بالليل በይኝ። አዎ 11 እሺ ማርች 11 በኋላ ነው እኛ ጋር ሹፌር ሂዶ እስኪመጣ እስከ ነገል ጀማይ እስኪቀበላት ያ የነበረችበት የተቀመጠችበት ሰዓቱ ትኬቱ ሁሉም አለ። ታሳይኝ ትልኪልኛለሽ ዋትስአፕ ላይ። እሁድ ማርች 15 ከምሽቱ በኢትዮጵያ 5 ሰዓት ላይ ቢሮ ገባች። በኢትዮ 5 ሰዓት ቢሮ ገባች። እሺ ቢሮ ከመጣች በኋላ አባይነሽን መጀመሪያ ያገኛት ማን ነው ያወራት? እኔ ከማን ጋር ታብራ አላወኩም። ገብታ ማረፏን እሺ ከዛ በኋላ ራሴ እጄ ላይ የምሰራ ስራዎች ነበሩ። እነሱን ጨርሼ ልወጣ ስል የአሁን የመጣችው ልጅ ፓስፖርት የት አለ አልኩኝ። እሺ ከዛ እሺ ብላ ሌላ ልጅ አለች ፓስፖርት ብላ ስትነሳ ሳህን ምግብ ይዛ ስትመጣ ሌላ ሊበሉ ስለሆነ መለስ አልኩላት። ተውኳት። እኔ ወረድኩኝ ስራ ሂጄ ከስራ የተወሰነ ሰዓት ካረፈድኩ በኋላ እስከ ምሽቱ 7 ሰዓት ነው 7 ተኩል ነው የሚሰራው። እኔ ትንሽ የተወሰነ ሰዓት ከሰራው በኋላ ተመልሼ ወደ መስጂድ ሊሄድ መጣሁ። መቼ ቀኑ? የዛን ሁለት ለሌሊት ነው ማታ የመስጊድ ሰላት ያለበት ነው። ማንም ይሄድ መስጊድ በየስል ይሄ እጇ ላይ ፋሻ ያቻት ልጅ ፋጡማ ትባላለች። ስልኳን ልሰጣችሁ ይችላል። እሺ የለችም፣ ተሳፍራለች። ስሪላንካ ናት። የለችም፣ ተሳፍራለች። ቪዲዮ ላይ በደንብ ደግመን እናያታለን። ሀበሻ ናት ስሪላንካ የሚለውን ሀበሻ የነበረችው አንድ ሀዲያ ልጅ ናት የነበረችው። ሀዲያ ወላይታ አማርኛ ብዙ አትችልም። አልተግባቡም። አላወራችኝም ምን ያለችኝ ለኔ ማለት እየቆየ ሲሄድ ተጠይቂያለሽ ምን ችግር ነበረ ምን ሆናለች እንዴት ነው ስትጠይቂ ምንም ነገር እንደሌለን የተናገረች ልጅቷ። ይኸውልሽ አንዱን አትጀምሪ ማለት ቆይ በስቴፕ ስቴጅ ነው እኛ የሚገባል። ኦኬ እሁዱን 5 ሰዓት ከምሽቱ ከመጣች በኋላ ክፍል አረፈች። አንቺ ሄድሽ መስጊድ ሰገድሽ፣ ስራሽን ሰራሽ። ከዛ በኋላ ስንት ሰዓት ወደ ማደሪያችሁ ተመለሽ? እኔ ያለሁኝ ከሰላት በኋላ ከሰላት ተሐጁድ ካለቀ በኋላ 2:20 ጨረስን። መስጂድ ቅርብ ነው መስጂዱ ከቤታችን። በጣም ጥሩ። 2 ሰዓት በአረቦቹን ቆጠራ ነው የምነግርሽ። እሺ በአረብ ንገሪኝ ይገባኛል። እሺ በአረብ ቆጠራ ጨረስኩኝ። 3 ሰዓት ሊሆን ሲል
ልጆች ስፍራ ያቀርባሉ። ስሁር የሚበሉ ልጆች 3 ሰዓት 9 ሰዓት ሊሆን ሲል ማለት ነው። ልጅቱስ አልኳቸው። ልጅቱ ስል የለችም ተኝታለች። ለምን አትበላም? ቀስቅሷ ስል ቅድም በልታለች ልረፍ ብላ ነው ሲሉኝ ቅልል እንዲላት ትታጠብና ከእናንተ ጋር ሁና ትቀላቀል። አሁን ጨርሳ እንቅልፍ በኋላ ደግሞ ቀን ሙሉ እንደምትተኙ ንገሯት። ቀስቅሷት እና ትብላ አልኳቸው። ኖ አልበላም ብላን እኮ አለችኝ የኛ ሀበሻዋ። እውነት አልኳት። አዎ እሺ አታወራም? የለም ምን ሆነች? አላወቅኩም። ነግራሻለች? አይ በቃ ተያት ትረፍ ትተኛ። ሳም ይመጣሉ እንደዚህ አይነት ኬዝ ልጆች ይመጣሉ። ከፖሊስ ከመጡ በኋላ የመጀመሪያ ቀን ስሜቱ ኮኔክት አያደርጉም። ይሄ ምንድነው ማረፊያ ነው አይጠይቁ። በቃ ገብተው ማረፋቸው ነው። ለሚመጡበት መንገድ ረጅም ነው። ከ6 ሰዓት ያህል ይፈጃል ከደማም ኸርጅ ለመምጣት ማለት ነው። እሺ አታቁሚ። ቀስቅሶት አልሻቸው እነሱ አትፈልግም አሉ። አትፈልግም አሉኝ። ከዛ በኋላ እኔ ደግሞ ለጠዋት 4 ሰዓት ላይ ወዱ ለማድረግ ሽንት ቤት ለመሄድ ማለት ነው። ክፍሌን በር ከፍቼ ስወጣ በር ላይ ቁማለች። ሽንት ቤት ነው ስላት አለችኝ። ማን? አማርኛ አባይ ነሻው። ኦኬ አንዴ አማርኛ ስላት አሁን አለችኝ። ኮዱቴ ብላለች በኦሮምኛ። እሺ ቆይ አንዴ። እሁድ ከሌሊቱ 4 AM ወይም በኢትዮጵያ ከሌሊቱ 10 ሰዓት ላይ ሽንት ቤት ስሄድ ሽንት ቤት በር ላይ ቆማ አገኘኋት። ኖ AM አይደለም ሀቢብቴ ليلة ساعة 4 الصبح ፈጅር አይደለም ይሩሄ ጠዋት 4 ሰዓት በእኛ በኢትዮጵያ በአማርኛ በእንግሊዝኛው እየጻፍሽ ከሆነ 10 ሰዓት AM በይና ጻፍ። 10 ሰዓት ከሆነ ሰኞ ጠዋት ነው ታዲያ። እሁድ አይደለም። እሁድ ሌሊት ሰኞ ጠዋት። ሰኞ ጠዋት በኢትዮጵያ 4 ሰዓት ላይ። እሺ ሰኞ ጠዋት 4 ሰዓት ላይ አንቺ ሽንት ቤት ስትሄጂ? አዎ። እሺ ምን ተፈጠረ? በር ላይ ቆማ አገኘሻት? በር ላይ ቆማ አገኘኋትና ሽንት ቤት ነው የምትፈልጊው አልኳት። አለች። ኦኬ ጂአን አልኳት። እሺ ሀደ ኮዱቴ ብላ የሆነ የተወተር ያኔ ጭንቅ የሚል የሆነ በጣም የሚያስጨንቅ ጭው ያለ ፊት ድንግጥ እንዳለች ነገር ስትሆን ነይ እንዲህ ቅፍ አድርጌ ያስኳትና አይዞሽ ምንድነው አልኳት። ቁጭ በይ ብዬ መጅሊስ አለ በር አኮሞዴሽናችን ፊት ለፊቱ ከኔ ክፍል በር ስትወጪ መቀመጫ አለ ምንጣፍ ባዶ ማለት ነው። እዛ ቁጭ ብዬ ነይ ቁጭ በይ አልኳት። አይ በቃ ረፉን በርባዳ አለች። ምን ማለት ነው? እናቴ መጀመሪያ እናቴ ሞታለች ስትለኝ አቅፊያት ነይ ቁጭ በይ እስቲ ስላት አይ ረፉን መተኛት ፈልጋለሁ አለችኝ። እዚህኛው መተኛት አልፈልግም ወደዛ ተኛለሁ። አንደኛው ሌላኛው ክፍል መጀመሪያ የተኛችበትን ክፍል ትታ ወደዛኛው ክፍል መቀየር ፈልጋለሁ ስትል ወደዛኛው ክፍል አሉ ሌላ ልጆችን 11 ልጅ ነበር አኮሞዴሽኑ ላይ። እሷ ስትመጣ ነው 12ኛ ቀን አይተመዘገበው። ከዛ የዛኛው ክፍል ተኝታለች ብዬ ነው የምገምተው እኔ። ተኛው እኔ የተወሰነ ብዙ እንቅልፍ አልወሰደኝም፣ ግን ዝም ብሎ የምተኘው እንቅልፍ ሰመመን ቀኑን ከሌሊቱን ሙሉ ሳልተኛ ያደርኩበት የቀረው ያረፈድኩበት ነው። 5 ሰዓት ከምናምን ላይ ማማ ጩኸት ጀመሩ ልጆች በር ጧጧ እያደረጉ ከፍቼ ሶታ መዲናዬ 4 ሰዓት ጧት 4 ሰዓት ሰኞ ላይ ሽንት ቤት በርጋ አግኝተሻት ሽንት ቤት ፈልገሽ ነው ወይ ስትያት ኖ አለችሽ። አይ አለችሽ በኦሮምኛ። ርቦሽ ስትያት አይደለም አለችሽ። እናቴ ሞታ ነው አለች ስትልሽ አቀፍሻትና አይዞሽ አልሻትና ላይክ እናት መሞት እንደዚህ ሲምፕሊ በምን አወቅሽ እንዴት ሆኖ ምናምን ሳትያት አቀፍሻትና አይዞሽ አልሻትና ምንድነው መናገር አልፈለገችም። አይደለም መናገር አልፈለገችም። ዝም አለች። በቃ ዝም ታውቂያለሽ። እንደዚህ ከባላ ያለ በምን አወቀች እናቷ መሞታን? ከየት ሰማች? አልነገረች አላወራችም እኮ አልኩሽ። እኔ እሷ አኺራ ሄዳለች ወደ አላህ ነው ያለችው። እኔ የሌለችው ያላለችኝ ነገር ወላሂ አልናገርም። ምንም እኮ አያስፈልግም። እኔ ለማለት የፈለኩት አንድ ሰው እጁ ላይ ስልክ ከሌለ ከቢሮ መጣች ገና ትናንትና ቢሮ ገብታ በምንድን ነው ማን ከየት ነግሯት ነው? ስልክ ከሌላት ከየት ተደዋውላ ነው የእናቷን መሞት የምትሰማውና የምትደነግጠው? ከዛ በኋላ አንቺ አይዞሽ ብለሽ አቅፍሻ ከዛ የሀዲያዋ ልጅ እኮ ምን አለቻት መሰለሽ? አሁን ወላይታዋ ልጅ ቤተሰቧን ማግኘት ፈልጋ ስልክ ጠይቃት ነበረ። ስልክ አገናኝኝ ብላት ስልክ ላይ ስትሞክር የወንድሟ ስልክ ላይ አይሰራም። ኦንላይን ስትደውልለት ማለት ነው። ኦኬ ሰራተኞቹ ስልክ ሀዲያዋ ስልክ አላት። ሰራተኛዋ ሀዲያዋ ስልክ ስልክ አላት። ለምን ለሷ ብቻ ተፈቀደ?
ሌሎች ሁሎቹም አላቸው እኮ የራሳቸው ሲገቡ የራሳቸው መስመር ያለው አለ። አባይነሽ ብቻ ናት የሌላት ነፍሷን ይማረው። አይደለም አይባነሽ እኮ ገና ገባችማ። ዋይፋይ የላቸውም፣ የራሳቸው መስመር ያላቸው ኢንተርኔቱን ሞልተው ይጠቀማሉ። ኦኬ ገባኝ። አዎ ቢሮማ ዋይፋይ እንደሌለ እኮ አንቺ ማሳየንሽ፣ አንቺም በዳታ ነው እየተጠቀምሽ ያለሽ። እንኳን እነሱ አንቺም እንኳን የለሽም። እና እሺ ከዛ መተኛት ነው የምፈልገው ስትልሽ እዛኛው ክፍል ገብቼ ልተኛ ስትልሽ እሺ አልሻት? አዎ ሌላ ልጆች አሉ እዚህ እኮ ሀብሻዋለች ጠጋ በይና ከእሷ ጋር አብራችሁ ተኙ ከፈለግሽ። አይ ፍራሹ ላይ መተኛት እፈልጋለሁ ብላ ከሀብሻዋም ጋር አብራ አልተኛችም ታውቂያለሽ። ኦኬ ገብታ ተኛች። በቃ ገብታ ተኛችን። አንቺ ወዴት ሄድሽ? አዎ ገብታ ተኛች። ሞተች ብለው የጠሩን ለኛ ባንግላዴሽና አይ ቆይ መጀወይኔ እንደሱ አይደለም። መጀመሪያ አንቺ 4 ሰዓት ላይ አግኝተሻት ገብቼ ለመተኛው የምፈልገው ብላሽ ሂጂ ተኝ ብለሻት አንቺ ምን አረግሽ? ወዴት ሄድሽ? እኔ ወደ ክፍሌ ገባሁኝ። እንደነገርኩሽ ሌሊት ሙሉ አልተኛሁም። እሺ ስለዚህ ወደ ክፍልሽ ገብተሽ ተኛሽ። እንቅልፍ አልወሰደኝም። ሲጣሩ መዳም ብለው ድምጽ ሲያወጡ ስንት ሰዓት ላይ መዳም ብለው ጠሩሽ? 11 ሰዓት በኢትዮጵያ 5 ሰዓት ቀን የጠዋቱ 5 ሰዓት 1 ሰዓት በኋላ ማለት ነው። ሽነሽ ከአንድ ሰዓት በኋላ ኦኬ አገኘ። እሺ ከዛ ማን ነው ሽንት ቤት ለመግባት ፈልጋ ባንግላዴሽ ሌላ ዜጋ አለች። እሺ ሽንት ቤት ለመግባት ፈልጋ ስትጠብቅ ቆየችባት። እሷ ሽንት ቤት ገብታ ጉዳዩን ሰጥታለች። አባይነሽ ማለት ነው ለርህመት። እሺ ከዛ 5 ሰዓት ላይ አንቺ ክፍልሽ ጋደም እንዳልሽ 5 ሰዓት ላይ መዳም ብለው ጮኸው በር ደብድበው ስሚ ድምፅ እንዲመጣ እኔ ጋ መዳም በር አንኳኩ ክፍሌን። ኦኬ እነማ ልጆች ቤት ውስጥ ያሉ ልጆች እነማ ስማቸውን ንገሪ። ሩማ ባንግላዴሽ ናት። ሩማ ባንግላዴሽ። እሺ ሲሊቪያ ሩማ ባንግላዴሽዋ ሲሊቪያ ምናምን ናት ዩጋንዳ። እሺ ሲሊቪያ ኡጋንዳ። ሲሊቪያ ኡጋንዳ። ሌላስ? ሌላ ደግሞ አንድ ሌላ ብሮንዲ ዜጋ አለች። ማን ነው ስሟ? ኤስፒሬስ ብሩንዲ። እነዚህ ሶስት ሰራተኞች ብቻ ናቸው የነበሩት። መተሻል። እሺ ኤስፒሪየስ ብሩንዲያ። እነዚህ 3 ሰራተኞች ብቻ ነው የጮሁት። ሄሎ መተሻል። እኛ ጋር ነሽ? እሺማ እሺ ከዛ እነዚህ 3 ናቸው። ብሎክ አድርጊው አንዴ የሚደውለውን ቁጥርና በኋላ አንድ ብሎክ ታደርጊዋለሽ ከኛ ጋር ከጨረስሽ በኋላ። يا مريوم أنا معي السفارة والله ما أقدر أرد معلش خلي لي رسالة هنا بعدين أرد. مريوم يا أم خالد حبيبتي إيش أسوي؟ والله معي السفارة قسما بالله معي اسمعي بالنسبة لسيليفيا رحتي فيها مستشفى قبل كم يوم؟ إيه وديتيها مستشفى؟ إيه في إيصالات؟ لمن ميوت تاريخ حكومي ما يعطون إيصال يعني فاتورة. ما في مستشفيات حكومي ما يعطون إلا أي إثبات أوراق. Yes, with our supervisor. طيب هي لما جت من الهروب اشتكت بايش؟ ليش هربت؟ هي تتكلم إنجليزي ترى. أنا عارفة أنا أسألك أنتي. ما فيني مريوم أنا معي السفارة تليفون خط سبيكر للأسف معلش أنا أكتر شيء أنا ممكن أنا أطلب بكرة خروج للفالح اللي دخلت فيها المشكلة أنا اللي أعرفه. طيب بس جاوبي على هذا السؤال هل هي اشتكت من تحرش ولا لا؟ هي طارت على طول جت أول رمضان جتنا. أيوة جت اشتكت من تحرش.
ايش يعني؟ يا باينش زمد لا ما قالت هذا هو عشان كذا هي قاعده تقول انا كلمت السوبرفايزر فلازم نسالك. لا ما قالت ابد، ما قالت. اليوم طلعت. هي كانت قاعد تشتغل. شوفي مريم، هي كانت قاعد تشتغل مدام طلبتها عشان تعزل تسوي شغل البيت. بعدين قالت البنت انا باكل. بعدين جو خلاف بينهم بين مدام وهي. اخلص منهم بكلمك. طيب يلا انا اقرت اطيقالهኝ በግሩፕ ስም ችግር የለም። እሺ እንትን ያቆም ነው አሁን ሊቪያ ይኸውልሽ 5 ሰዓት ላይ አንቺ ወደ ክፍልሽ ገብተሽ ጋደም ብለሽ ባለበት ሰዓት ላይ 5 ሰዓት ላይ መዳም ብለው ጮኸው ጠሩሽ። እነማ ሩማ ባንግላዴሽ ሰራተኛ፣ ሲሊቪያ ኡጋንዳ እና ኤስፊሪየስ ብሩንዲ። ሌላስ? 3ቱ ብቻ ነው የነበሩት። ከአባይነሽ ጋር 4 ሆኑ ማለት ነው እዛኛው ሩም ላይ። እሺ ኖ አሁን ጮኸው የጠሩሽ ነው። አባይነሽማ ኦልሬዲ በሰዓቱ ሽንት ቤት ውስጥ ነው የጮሁት እኮ። የጠሩኝ የጮሁት እነዚህ 3ቱ ሰራተኞች ብቻ ናቸው። እነዚህ ብቻ ናቸው። ኦኬ ለምን ያኛውም በዛኛው ክላስ ላይ ደግሞ 3 ሌላ ፊሊፒኒ ልጆች ነበሩ። አንድ ኢትዮጵያ ያለች፣ ስሪላንካ 2 አሉ፣ አንድ ሌላ ባንጋሊ ያለች ባንግላዴሽ ዜጋ። እነዛ ከኔ እኩል ሄዱ። ከኔ ጋር ጠበቁኝ። ምንድነው ሲባል ሞት 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 የሚባለውን ሲሰሙ ጠበቁ። እነዛ መራመዱን አልፈለጉም፣ ቆሙ። እሺ ማን ነው መጀመሪያ ሽንት ቤት በር ከፍቶ ያያት አባይነሽን ራሷን ማጥፋቷል? ሩማ እንትኗ ማለት ባንግላዴሿ። አዎ እሺ። ከዛ ኡኡ ስትል ሁላችሁም መጣችሁ። አዎ እሺ። ከዛ አንቺ መጀመሪያ ምንድን ነው ያደረግሽው? ደረስኩኝ። ጠጋ ብዬ ሳይ ሙቀት አለ ሰውነቷ ላይ እና ድናት ነው ያልኩት። እሺ እሺ። በቃ ሳይ አይኗ ግልብጥ ብለዋል። كيف ليش እንዴት ምንድነው ምን ሆናችሁ ብዬ ወደዛ መለስ ብዬ ስጠይቅ ጊዜ ማማ ማ አድሪ። ከዛ እንደዚህ የሽንት ቤቱ በር የሽንት ቤት ኩርሲው አለ አይደለ መቀመጫ ወንበሩ እሱ ተዘግቷል። ከሱ ላይ እንዴት እንሸራተተችበት እንደ የውሃ ምልክት አለ። የመንሸራተትን ምልክት ያሳያል እዛ ላይ የበርጩሞ ማለት ነው። ምንም ድምጽ የለም። እንዴት አትሰሙም? እንዴት ምንም ብዬ ጠየቅኩኝ። ወዲያው ወደ አሰሬ ጋር ደወል ጠይቂ ምናምን። እናንተ እዛው ቆማችሁ እዛ ጋር እሷ ሞታለች፣ እናንተ ቆማችሁ ሽንት ቤት እየጠየቅሻቸው ነው? ላ ወደ አሰሬ እነሱ ይሄን ጠየቅኩኝ። እዛው ላይ መልሱ እኮ መስማት የለም። በቃ በጣም ተወቱር አለ፣ በጣም ድንጋጤ፣ በጣም ጭንቀት አለ። ከዛ ወደ አሰሬ ጋር ደጋግሜ ብደውል ስልክ አላነሳም አለኝ። ወደ ማን ደወልኩ? ወደ ሹፌሩ ደወልኩኝና ፕሊስ ድረስልን ችግር አለ አልኩት። በጣም ቶሎ በፍጥነት እሱም መጣ። ፖሊስ ማለት ነው። ማናችሁ ታትነኳት እና ትርፋት ሰውነቷ ላይ ሙቀት አለ ማለት ነፍሷ አልወጣችሁም ነበርና እና ትርፋት ማትረፉን ይሄው አነሱ እኮ ሴቶቹ እኮ እያነሱ ነው። እነዛ እየሰሩ ነው። እኔ እየደነገጥኩኝ እየደወልኩ ነው። እኔ እኮ እዛ ቪዲዮ ውስጥ እኮ ነው የለሁም። እኔ እየደወልኩ ነው። በጣም ጥሩ። ታዲያ እሺ ቆይ የመጀመሪያው ስቴፕ የሰው ልጅ ሞቶ ሲገኝ ቪዲዮ ነው የሚቀረጸው ወይስ አምቡላንስ ነው የሚደወለው? ማም እኔ ወደ አምቡላንስ እየደወልኩኝ ያለሁት እነዛ ሌላ ፕሮሰስ ነው። መጀመሪያ ስፖንሰርሽ ጋር ደወልሽ፣ ሳይነሳ ስቀር ሹፌር ጋር ደወልሽ። አምቡላንስ አይደለም የደወልሽው መጀመሪያ? ሾፌ እነሱ የመጀመሪያ የደወልኩት አሰሬ ጋር ደወልኩኝ። ወደ ሹፌሩ ደውዬ ሰውየው መልሶ ሹፌሩ ላይ እና እንትኑ ተከታታይ እኩል ኮሊንግ ገቡኔ ላይ ሲለኝ ችግር አለ ቢሮ አልኩኝ። ሰውየው ተደጋግሞ የተደወለበት ከመደወል አምቡላንስ ጋር መደወል አይቀርም። ፖሊስ ጋር መጀመሪያ ቅርብ ናቸው እነሱ እኮ። ኦኬ እሺ፣ አንዴ ቆይ ቪዲዮን እንየው። ሙባረክ ቪዲዮን ክፈተው አንዴ ፕሊዝ። ስለ ሀዲያዋ እናወራለን። እኔ ሁሉንም ነጥብ በደብተር እያስኩ ስለሆነ ደወሪ አንዴ። እነዚህ ሰዎች በጣም ደክሞኝ ገደም ብያለሁ። አንቺ ባላ የሆነ ነገር እንትን እንዳይል እነዚህ ሰዎች ቪዲዮ ላይ ያሉት የሚያወሩት ኦሮምኛ ቋንቋ ነው፣ ግን እሷ አረብኛ ነው። እኔ ስኪን የሚለው ብቻ ነው ከአረብኛ የገባኝ። ቢላም ተዘጋጅቶ እዛው አለ። ምንም ነገር ተፈልጎ የመጣ ነገር የለም። ስኪን እኮ ነው ሙባረክ ደቂቃ። አሁን እኮ ስናወራ ተዘጋጅቶ እኮ ስሚኝ፣ አንድ ነገር
ቢላው እኮ ተዘጋጅቶ ነው የመጣው። ቅድሙንም ማለት ነው ጂቢ ስኪን ይላል። ጂቢ ስኪን ተብሎ ሰከንደል ቆየን እኮ ጂቢ ስኪን طيب دقيقة አሁን ስማኛ ጂቢ ስኪን ያለችው እኮ ካለችው ከልጅቷ ሙቀት ገመዱን ለማላቀቅ ነው እኮ እኛ ያን ገመድ ይሄ ግን አንቺን ራሱ ሙባሪክ ማለሽ መዲና አንቺን ራሱ ይሄን ነገር እንዴት ነው ጂቢ ስኪን ተብሎ ተዘጋጅቶ ነው ገቡበት ማለት ነው። ቅድሙንም ስኪን ወዳው ተሰጠቆ ስኪን ሲባል ወዳው ተሰጠ እንጂ ተፈልጎ ኩሽና ድንጋጤ ያለበት ተሯሩጣው ምናምን አይደለም። በዛው ቆይ ክፈተው አንዴ ክፈተውና ህዝቡ አይቶ ለምን አይፈርድም? አንተ እንደገና ድምጹን ስጠው። እኔ ቅድም ኦሮምኛ መስሎኝ ነበር። ስኪን ቢላ ብቻ ነበር አላዳመጥኩም። አዎ ግን እንትን ነው ብለዋል። እንትን ነው ምንድነው ስሙ? አረብኛ ነው ብለዋል። እሺ ሚውት አርጊ እናቴ ማነሽ መዲና ሚውት አርጊ ፕሊዝ። እቺ ተንበርክካ ነው ያለችው ሀቢባ። ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኹ በጣም ቅርብ ነው፣ ከሽንት ቤቱ አጠገብ ነው። እዛ መጥበኻችሁና ሽንት ቤታችሁ ሚውትሽን አብሪ መዲና። ሰው አጠገቧ እያወራት ነው። እኔ በጣም ነው የሚያስጠላኝ እንደዚህ ነገር። ሚውታን ሚውት የሚለውን ኪያ እሺ ቤቱ ቅርብ ነው። አዎ ኩሽናው በጣም ቅርብ ነው። መጥበኹና ሽንት ቤቱ ቅርብ ነው። አንድ ሰው እጁን ዘርግቶ ጂቢ ስኪን ሲል በዛ ፍጥነት ስኪን ብድግ አድርጎ የሚሰጥ በዛ ያህል ፍጥነት እኮ አይደለም። በደንብ አድርጎ ሚውት ያድርግና ድምፁ እንዳይረብስሽ። ምን ያህልና መዲና ቪዲዮ መቅረጻችሁ ካልቀረ መጀመሪያውኑ ሰው ሳይገባ እዛ ጋር ለምን አልተቀረጸችም? እዛው ላይ በቃ ድራማው ሲሰራ ተንበርክካ ያለችን ልጅ ተንበርክካ ነው ያለችው። አንገቷ ላይ ጨርቅ አለ፣ ሻርብ መሳይ ነገር፣ ርቀት የለውም። ይሄ ቱቦ ደግሞ እሺ ችግር የለውም። የቢላው መቆየትና መዘግየት መፍጠን አያከራክረንም። ኦኬ እሱን ተውትና አሁን የኔ ጥያቄ ልጅቷ ቁጭ ብላለች ተንበርክቶ የቁም አይደለም፣ በጣም ቅርብ ነው የማሞቂያው እንትንና እሷ የተቀመጠችበት ቅርብ ነው። እንዴት እንደዚህ ሰው በሻርፕ በዛ ስስ ሻርፕ ለስላሳ ሻርፕ ሙባረክ ድምፅ ጠፍቷል እኮ ሙባረክ ድምፅ ከለም እኮ አይ ሚውት አይደለም ግን ድምፁ አይሰማም። ምን ሆኖ ነው ሙባረክ አይሰማም? አሁን መጣ ድምፅክ። ማይክህን አፍነኸው ይሄን ሰብሬ ላሳያችሁ ወይ በግራ እጅ ማለቴ ነው። ይሄን የምታክል ከ50 ኪሎ በላይ ቢያንስ ትንሽ ብትሆን ይሄ 50 ኪሎ ተሸክሞ ይሄ 50 ኪሎ ተሸክሞ እሱንም ደግሞ ተንበርክካ ሽንት ቤት ውስጥ ተንበርክካ ሻርፕ እዚህ ላይ አስራ ወላሂ ውሸት ነው ውሸት። መዲናም ሐቁን ተናገሪ። ይሄን መቀበል ስላልቻልኩ ነው መሀል ያገባውን ማለት ነው። ምን ነው ሁላችንም እኮ ማሞቂያ የእናንተ ማሞቂያ ሳውዲ አረቢያ ያለ ማሞቂያ ጣራ ላይ ነው ያለው ማሞቂያው የእናንተ ሀገር አይደለም። ይኸውልህ መዲናዬ ይኸውልሽ ቅርበቱን አይተሽዋል አይደል እናቴ? ቅርበቱን ምን ያህል ቅርብ እንደሆነ ቁጭ ብላለች እኮ። አንድ ሰው ለመታነቅ አንደኛ ጣራ ላይ ማሰር አለበት። እሺ አሁን እንደሰማሁት ከሆነ በዛ ሰዓት ያንን ነገር ቢላዋ ስጪኝ ምናምን ያሉት ሁለቱም የሉም እናንተ ጋር አይደለም፣ ተሸኝተዋል፣ ሄደዋል አይደል? አሉ እንደዛ ብሎ ነገር የለም። አሉ ይመጧታል። ምንድነው መሸኘት ያለችውን ነው። ወደ ሀገሯ ተሳፍራለች ስትል ሰምቻታለሁ። አንደኛው እጇ ፋሻ የተጠቀለለው ነው እጇ ፋሻ አንድ ጥያቄ ጠይቀት
ምንም አልናገርም። ለምን ስሜታዊ ስለሆንኩ ማለት ነው። መዲና ተጽፎ የመጣልሽ ወረቀት ውክልና ስጡን። ኦኬ መኩዬ፣ እሺ መኩዬ፣ እሺ ኦኬ። እንደሰማሁት ፋሻ እጇ ላይ ያደረገችው ወደ ሀገሯ መሸኘቷን ሰምተናል። እስቲ ለእኛ እንድታስረጅ የምንፈልገው አንቺ በቦታው አልነበርሽም፣ ታነቀች፣ ገደለች ራሷን ያሉሽ እንዴት ልታምኛቸው ቻልሽ? ገለዋት እስከሆነ እዛ ጋ ያስቀመጧት ትነግሪናለሽ? ለዚህ ለምንስ ወደ ሀገሯ መሸኘት አስፈለገ? እንዳትያዝ ነው? ይሄን ይመልሽልኝ። እሺ እቺ ፋሻ የተጠቀለለባት ልጅ ኢንኬዝ ታማኔ የመጣችው ወደ ሀገሯ የሄደችበት ጉዳይ ከቢሮና ከእሷ ጋር በመሄድ በጠየቀችው ፈቃደኛነት ነው። የእሷን አድራሻ ከኤጀንቷ ላይ አምጥቼ ገብታ ልታናግረን ልታውራ ትችላለች። ችግር የለውም። እሷ ከነሱ ጋር እኮ አላደረችም፣ ከእሷ ጋር አልተኛችም። እንደ ሞተች እንዲቀጥታ መጀመሪያ ያየቻት ሩማ የምትባለው ናት። ከዛ በመቀጠል ሲሊቪያ ናት። ሩማ ሽንት ቤት ልትሄድ ተቀምጣ ነው የጠበቀችው። እችኛዋ አሁን ፋሻ ያደረገችው ናት ስትቆርጥ ያየናት። እኛ ሄድና ገባኝ። አንቺ እዛ ጋ የለሽም እኮ እዛ ቪዲዮ ላይ የለሽም። እኔ ቪዲዮ ላይ የለሁም። ሹፍ ኦኬ፣ ከሌለሽ ለምንድን ነው ኤክስኪውዝ የምታደርጊው? እኔ እንደሚመስለኝ ግን የገደሏት እነሱ ናቸው፣ እናንተ እየደበቃችሁ ነው። ወሬበር አንቺ እንኳን ከሌለሽበት እኔ ያ ነው የሚታየኝ። ለምን አንደኛ እንደዚህ ሰው ሞቶ እነሱ ጋር ቆይ እህታለም አንዴ ጠብቂኝ። ሰው ሞቶ በዚህ ላይ ሬሳውን መጀመሪያ በቢላዋን የምትቆርጠውን ቆርጣ ያወጣች ሴትዮ ይሄ ኬስ ሳይዘጋ ይሄ ኬስ እንዴት ወደ ሀገሯ እንድትሄድ ፈቀዳችሁ? ያ ትልቅ ጥያቄ ነው። ወደ ሀገሯ መሄድ የለባትም። ምክንያቱም አንደኛ አንቺ ወደ ሀገሯ አላኩም። ወደ መሄዷን አምነን መቀበል አንፈልግም። አልሄደችም አለች እዛ ቢያንስ ያመጣው ገባኝ። ግን ከእሷ ሀሳብ አንጻር ነው እኮ አየሽ፣ እኛ እንቀበልም ከሄደችም እያሸሸች ነው ማለት ነው። ይሄንን ጉዳይ የፈጸሙ አሉ ማለት ነው። እኔ አንዱን እሱ ነው ያልገባኝ። ሁለተኛ እቺ ልጅ ማን እንደሆነች አላወኩም። እንዴት ማንም መንገደኛ መጥቶ እናንተ ጋር ጠፋው ቢል ግቡ ትላላችሁ ማለት ነው? ምክንያቱም የእሷ መሆኗን አላውቅም ነበር። ብዙ ነው ጠፍተው የሚመጡት። ማንም ቢጠፋ ሲመጣ ፓስፖርቱም ምኑም ኮንፈርም ታደርጋላችሁ፣ ማን ሰራተኛ ጋር እንዳለ ማን ጋር እንዳለ። ስደውልልሽ መሞቷን እንኳን አልነገርሻትም። ያቺ ሴትዮ መያዟን ነው የምታወራው። አንቺ ስለመሞት አላወራሽላትም። ጭራሽ አፕላይ አድርጊ ወይ ጠይቂ ነው ያልሽው። ይሄ ሴንስ አይሰጥም። ትክክለኛው ነገር እዚህ ጋር ድብቅ። ለምን የነገረችሽ ለት ፖሊስ ይዟታል ነው ያለች። ፖሊስ ይዟት ኮንፈርም ካደረገላለ እሷ ፖሊስ እንግዲህ ፖሊስ ጋር አፕላይ ስታደርግ ኢቃማዋ ምና ዋሬቨር ያላትን ነገር ይጣራል። ያ ፖሊስ ነው እናንተ ጋር ያመጣት ወይስ ጠፍታ ነው የመጣችው? አየሽ፣ እዛ ጋር ያልሽው ፖሊስ እንዳደረሳት ከሆነ ይሄ ነገር እንዴት በዛ ፍጥነት ሊሆን ቻለ? የሆነ የተደበቀ ነገር አለ። ሁላችን ጥያቄ ከጠየቅን ማለት ነው። ለዚህ እኮ ነው ችግሩ። አሁን ለእሷ ስለሚጠፋባት አንቺን ነው የምጠይቀው። ሀቢባ የምነግርሽ ነገር ማስታወስሽ ነገር ማለት ነው። ሁሉም ነገር ቀርቶ ራሱ ማለት ነው። አሁን እውነታን ነው እየተከራከርን ያለ ነው ማለት ነው። ሁሉ ነገር ተረስቶ ራሱ ለእሷ የመጣላት ውክልና እንድታስቀብር ነው ወይስ ወደ ሀገር እንድትልክ ነው? ስቴፕ ላይ ከመድረሳችን በፊት ቪዲዮ ቀራጩ ደግሞ ሶስቱ ሰዎች ከእሷ ጋር ነበሩ እያወረዷት። ቪዲዮ ቀረጸው ማን ነው? አልናገርም። ይኸው ሚወት ቴንክ ዩ። እሺ የመጀመሪያው ስቴፕ እነሱ አንቺ ወጣሽና እነሱ ሻርፑ ላይ እየቆረጡ ሻርፑን በቢላ እየቆረጡ እያወረዷት አስክሬኗን። ከዛ አንቺ ውጪ ለሹፌሩና ለከፊልሽ ለስፖንሰራችሁ እየደወልሽ ነበረ። ከዛ ደውለሽ ማን መጣ መጀመሪያ? ሹፌርና አሰሪሽ መጡ ወይንስ ፖሊስ መጣ? ማን መጣ መጀመሪያ? ሹፌር ደረሰ፣ ቀርበ ነው ቤቱ። እሺ ፖሊስ ላይ ተደወለ። አምቡላንስ ከፖሊስ በፊት ደረሰ። ከሹፌር ቀጥሎ አምቡላንስ ከሹፌር አምቡላንስ እኔን እየደወልኩት 999 ላይ። በጣም ጥሩ እሺ። ፖሊስ ላይ ሳመለክት የእስሓፍ ቁጥር ብለው ወደ አምቡላንስ አስተላለፉኝ። እነዛም እስሓፍ የተባሉት አምቡላንሶቹም ደረሱ ቶሎ።
እስአፍ በአረብኛ በአማርኛ አምቡላንስ ነው። ደረሱ፣ እነሱ መረመሩ፣ ወረዱ። መርምረው ለፖሊስ አስረከቡ። አስክሬን መርምረው ፖሊስ አስክሬኑን አምቡላንስ ይዞት ሄደ ወይንስ ፖሊስ? ፖሊስ ይዞ ወዴት ወሰደው? አስክሬኑ ወደ ሆስፒታል ነው የወሰደው፣ ኪንግ ካሊድ። በጣም ጥሩ። እሺ ቪዲዮን የቀረጸው ማን ነው? እኔ ከስልካቸው ላይ ነው ያየሁት። እኔ ስልክ እንደዚህ ይዞ ሲቀርጽ ያየሁት ሰው የለም። ፊሊፒኒዎች ሊሆኑ ይችላሉ። በሰዓቱ ማን ነው የቀረጸው? ማን ስልክ ላይ አለ? ሽንት ቤት ውስጥ ቢላ ስታቀብል፣ አንዷ ቢላ ስታቀብል ነበር፣ አንዷ ቢላ ተቀብላ ስትቆርጥ ነበር። አንዷ ደግሞ አቡ እንዲህ እንደ ፊልም እንደምናየው እኮ አይደለም። ስፔሻል ሰው የሚያክል ነገር ሞቶ ያለ ድንጋጤ፣ ጩኸት፣ ለቅሶ ሰው የሚያክል ነገር ሞቶ ማያቀለላችሁት እናንተ ናችሁ። ሰው የሚያክል ነገር ሞቶ ፊት ለፊታችሁ ቁጭ ብላችሁ ካሜራ መቅረጽ እንጂ ብላችሁ መጀመሪያ ፖሊስና አምቡላንስ መጥራት ሳትነኳት እንዴት ደፍረው ይነካሉ? ቆይ አንድ ሰው አስክሬን የሚያህል ነገር እኔ የእናቴ ልጅ በፊት ለፊት ብትሞት ደፍሬ አልነካትም። ደፍሬ ገመዱን ለመቁረጥ አልታገልም። ፖሊስ እጠራለሁ እንጂ አልነካም። እነሱ እኮ አንደኛዋ እጇ ላይ ፋሻ ነው። ኦኬ አንደኛዋ እኮ ፌስታል ምናምን አድርጋለች እኮ እጇ ላይ አሻራ እንዳይመጣ። ያንን ሞመንት እንኳን እንዴት አሰቡት? እንዴት መጣላቸው በዛ ድንጋጤ? ሹፊ ያንን ቪዲዮን የቀረጹት ይሆናል ማውራት እኮ ስለማልፈልግ ነው። ልጆች ሙሉ ቤት አለ ማለት ግድ ካልሰጠሽ አንቺ የሰው ነፍስ ከጨነቀሽ ቪዲዮ የቀረጸው አካል ማን እንደሆነ እንዴት አታውቂም? እዛ ቦታ ላይ እያለሽ ፖሊስ እኮ ሁሉንም ሰበሰበ። ስልክ የማን ስልክ ላይ ነው ያገኘሽው? እሺ ቪዲዮን የማን ስልክ ላይ ነው የተገኘው? ፊሊፒኒ ነበረች። ፊሊፒኒ ስሟ ማን ነው? ወላሂ ፊሊፒኒ በሚለው ግልጽ ነው ስንጠራት የነበረው። ፊሊፒኒ በሀገሯ ነበር ብጠራት በሀገሯ። ስማቸው ይከብዳል እና በፊሊፒኒ በሚለው ነው የምንጠራቸው። አለች ፊሊፒኒ ከቢር በሚላቸው ነው የምንለየው። ዱባ ሰጊር ከቢር በሚለው ነው እንጂ የምንለየው ሌላ አላውቅም። ፊሊፒኗ አለች ወይንስ ሄዳለች? ሳሙዳ ሄዳለች። አራራ እና ይሄ እኮ ታዲያ ማስረጃን ማሸሽ ይባላል እኮ። ገመዱን የቆረጠችው ሀገሯ ተላከች። ከምን ይኸው ልጅቷ ሬሳዋ ገና ሳይደርቅ ቪዲዮ የቀረጸችው ወደ ሀገሯ ሄደች። እዚህ ጋር እኮ የተቀመጡ ያሉት የልጆቹንም አድራሻ እኮ እኔ ልሰጥሽ እችላለሁኝ እኮ። በምን በኩል ነው? እንደምን እዛው ሳቢለው ከሳውዲ በዚህ ፍጥነት ልጅቷ ገና ሬሳዋ ሳይደርቅ ለምን ሄዱ? ያ መበተን የሌለበት ኤጀንሲው ነው። ልክ ነሽ። ትክክለኛ አግባብ ያለው ጥያቄ ነው እየጠየቅሽኝ ያለው። ኤጀንሲውን ይህንን መጠየቅ የሚችለው ኤምባሲ ነው። ኤምባሲ ጋር ኢንፎርም ካደረጉ በኋላ ሴትዮዋ እንደገና በ12 ቀን ልጅቷ በሞቶች በ12 ቀኗ ኤምባሲ ደውሎብናል ብላ ለእኔ ኤምባሲ የደወለባቸውን ቁጥር ላከችልኝ። እኔ ጋር መጀመሪያ ስትደውል ሳላነሳላት ስቀር ሌላ ስልኮች ደወለች። በሌላ ስልክ ደጋግማ ደወለች፣ በቢሮ ስልክ ማለት ነው። ረመዳን ተፈተዋል ቀን ነው ይመልሳሉ ስልክ በሰዓቱ ማለት ነው። ከዛ ባይነሽ እኮ ሞታለች ስትለኝ አዎ የዛኔ የደወልሽልኝ እለት እኔ ፖሊስ ላይ ነበርኩኝ። እሷ መሆኗን እኮ አላወቅኩም ነበረ። ደጋግሜ እየጠየኩሽ አላወቅኳትም። መዲና ሌላ ቦታ ሄድሽ? ቆይ ያለንበት ቦታ ላይ ነን አሁን። ከዛ አምቡላንስ መጣ። አምቡላንስና ፖሊስ አስክሬኗን ይዞ ሆስፒታል ሄደ። ከዛ ምንድን ነው የተፈጠረው? ሆስፒታል ገባ። እኛን ማጣሪያ እስኪያደርግ አሻራ ሰጥቶ ሁሉንም ነገር ምርመራ ቀስ እያለ አንድ ሁለት እያደረገ ሁላችንን ማስወጣል። ወስዶ መረመራችሁ? ፖሊስ ወሰደና መረመረ። ፖሊስ ጣቢያ አደራችሁ ወይስ ተመለሳችሁ? የዛን ዕለት ተመለስን። የዛን ዕለት ኦኬ። ስንቶቻችሁን ወሰደ ፖሊስ? ማን ተወሰደ ፖሊስ ጣቢያ? ለጥያቄ እኔ በመጀመሪያው መኪና ከ5 ልጆች ጋር ነው የወረድኩት። የሚቀጥለው መኪና ላይ ደግሞ የትኛው ኮሚሽን ላይ ወርደው የትኛው ኮሚኒቲ ላይ ወርደው እንደ መረመራቸው አላየሁም። እኔ ግን መሄዳቸውን ለኔ የነገሩኝ። እኔ ከመጀመሪያ ከሚወጣው መኪና ጋር ወጥቻለሁ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና? አዎ። እሺ በሁለተኛው ስንት ይሆናሉ? ኦልሬዲ አኮሞዴሽን ያለው ሁሉ ነው የሚወሰደው መቼም ማለት? አዎ። ኦኬ። ስለዚህ ስንት ናችሁ አጠቃላይ አኮሞዴሽን ውስጥ? 11 ነበሩ። 11 አንቺና 5 ልጆች በመጀመሪያው መኪና ከሄዳችሁ። ኦኬ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና ከሄዳችሁ፣ በሁለተኛው የፖሊስ መኪና ደግሞ ሌላ 6 ሰው ሄደ። በፖሊስ መኪና እኮ አይደለም የሄድኩት፣ በቤት መኪና ነው የወሰዱን። ኦኬ። ፖሊሱ ፊት ለፊት እየሄደ ፖሊስ የቤት መኪና ዋቴቨር ብቻ ፖሊስ ተከተሉን ብሏችሁ በአንደኛው መኪና 6ታችሁ፣ በሁለተኛው መኪና ደግሞ 6ታችሁ ሄዳችሁ። በሰዓቱ ወዲያው የዛን ሰዓት ተከተሉን ብሎን እኮ ፖሊስ ይዞን አልሄደም።
በሩ ተዘጋና ሄዱ። ጥበቃ ሁለት መኪናዎች የሰው ፖሊስ መውረድ የዋና በር መውጫ ላይ መኪናዎች አሉ። ከኢፍጣር በኋላ ይዛችሁ ነው ብሎ ሄደ። መኪና መጣልን። መኪናው እየሄደ ከኋላው እየተከተልን ሄድን። ከኢፍጣር በኋላ ኦኬ ማንም እንዳይወጣ እንዳይገባ ፖሊስ ቆሟል። በትክክል እሷ በስንት ሰዓት ላይ ነበረ ሞታ ያገኘችው? ጠዋት 5 ሰዓት፣ ሰኞ ጠዋት 5 ሰዓት ላይ። አዎ 5 ሰዓት ላይ ሞታ አግኝታችኋት ፖሊስ መጥቶ አስክሬኗን ወስዶ ምናምን እናንተ እስከ ፍጡር በኋላ ድረስ ቢሮ ውስጥ ቆይታችሁ ከፍጡር በኋላ እስከዛ ድረስ በፖሊስ በሩ እየተጠበቀ ማናችሁም እንዳትወጡ ከፍጡር በኋላ ፖሊስ ጣቢያ ሄዳችሁ ለጥያቄ እንደዛ ነው? አዎ አዎ። ኦኬ እሺ። ከዛ ምንድን ነው የጠየቋችሁ? ከልጅቷ ጋር ግንኙነት አለ? ጸብ አለባችሁ ወይ? ታውቋታላችሁ ወይ? የተነጋገረችው ነገር አለ ወይ? እኔ አስወጥተውኝ ከእሷ ጋር የተነጋገረችው ነገር አለ ወይ ምናምን ብለው እነሱም ማጣሪያ ያደረጉ። ምንም ነገር እንደሌለ ልጆቹ ጋር ተነጋግሮ ያው አሻራ መስጠት የሚሰጠውን እየሰጠ አሻራ እያደረገ ሸኘ። እኔ በሰዓቱ የተቀመጥኩበት ሰዓት በእኔ ሽፍት ላይ ተቀብላ ተቀምጦ የመረመራት እየጠየቃት የነበረችው ባንግላዴሽ ናት። በራሷ ዜጋ አስተርጉሞ ጠየቀ፣ መረመራ፣ ሸኛት። ከዛ መጨረሻ ላስት ላይ አድርጎ እኔን አወራኝ። ኦኬ ከ12ታችሁ አኮሞዴሽን ውስጥ ካላችሁ ስንታችሁ ናችሁ ኢትዮጵያውያን? 2። አንድ አንቺና ሌላ ማን? ሀዲያ ወላይታ እንደዚህ ዜግነቷ ብሔሯ። አንድ አንቺና አንድ ሀዲያዋ በቃ። አዎ በስ ሌሎቹ 10ሩም ሌላ ዜጋ ናቸው። አዎ ከሞተችው አባይነሽ ጋር 3 ኢትዮጵያውያን ናችሁ። አዎ ኦኬ እሺ። ሀዲያዋ አሁን አለች አለች? አዎ ኦኬ እሺ። ቢሮ ውስጥ ካሜራ አለ? ካሜራ አለ። አዎ ኦኬ። ስለዚህ ሽንት ቤት ውስጥ ብቻ ነው የሌለው። ሽንት ቤት ስትገባ ብቻዋን ትግባ፣ ማን ይዟት ይግባ፣ ካሜራ ማየት ይቻላል። ፖሊስ አላየም ካሜራ? ሽንት ቤት ካሜራ የለም እኮ። ሽንት ቤት መሄጃ መንገዱም ላይ ካሜራ የለም። ጋይስ ተቋርጠናል። ኔትወርክ ተቋርጧል መሰለኝ። ኮፒ ሊንክ አድርጉ ውዶቼ። ይሰማል አለን። ኦኬ እሺ። ፖሊስ ካሜራ ላየም። ኮሊደሩ ላይ ሽንት ቤት ስትገባ ብቻዋን በሰላም በእግሯ ተጉዛ ራሷ ናት የገባችሁት? ሰው ነው እየጎተተ ይዟት የገባው ምናምን? ካሜራ ላየም ፖሊስ? ካሜራ የለም። ሽንት ቤት መግቢያው መንገድ ላይ ካሜራ የለበትም። የሚተኙበት ክፍል ታዲያ ካሜራ ያለው የቱ ጋር ነው? ካሜራ ያለው መውጫ መግቢያ ደረጃው ላይ፣ ሳሎን ቤት ላይ እና አንደኛው ለመጨረሻ ጊዜ ካሜራ ላይ የምትታየው ለመጨረሻ ጊዜ ሟች አባይነሽ ካሜራ ላይ የምትታየው የቱ ጋር ነው? ሳሎን ነው? የቱ ጋር ነው? ካሜራ አልተፈተሸም? ፖሊስ ካሜራ አልፈተሸም? የሚተኙበት ክፍል ላይ ካሜራ የለም። የሚተኙበት ክፍል ላይ ካሜራ የለም። የኔ ጥያቄ ፖሊስ ካሜራ ፈትሾ የቱ ጋር ለመጨረሻ ጊዜ እንደታየች አያሳይም? ቤቱ ሲጀመር እኮ መጀመሪያ ካሜራ አልገጠሙለትም ነበረ። ካሜራ እዛ ጋር የለም። አባይነሽ እንደሞተች በማግስቱ ካሜራ ገጥሞለታል። ለምንድን ነው ከሞተች በኋላ የሚገጠመው? ሌላ አይነት ችግር እንዳይፈጠርበት የራሱ ፕሮሰስ ራሱ ኤጀንቱ መልስ ይሰጣል እንጂ እኔ አላውቅም። መጀመሪያ ምንም አላላችሁም እስከዛሬ ያለ ካሜራ መኖራችሁ? አሁን ካሜራ አለ ቢባል ምን ዋጋ አለው? ከሞተች በኋላ ቢገጠም። ሾፌ መጀመሪያ የነበርንበት አኮሞዴሽን ላይ መግቢያ መውጫው ላይ እና ደረጃ ላይ ብቻ ነው ካሜራ ያለው። በቃ ከዛ ያለፈ ቦታ ላይ የለም። አሁንም በመጣንበት አኮሞዴሽን ላይ ራሱ ደግሞም ሲገጥም በደረጃ ኩሽና፣ ሳሎን ቤት ላይ ነው ያደረገው። እሱንም እኮ እንትና አባይነሽ ከሞተች በኋላ ነው የተገጠመው አይደል? ይሄኛው አኮሞዴሽን ደግሞ የመጣ ነው ቅርብ ነው። ገባሽ? አባይነሽ የሞተች ጊዜ ገና ቅርብ ነው ለኛ፣ ወር እንደዛ አካባቢ ቢሆን ነው። ከዛ በፊት አይደለም እኮ። ቅድም ይኸውልሽ ካሜራ ቤት ውስጥ አለ ስንልሽ አባይነሽ በሞተች ሰዓት አልነበረም፣ ከሞተች በኋላ ነው የተገጠመው ነበር ማለት የነበረብሽ። ገባሽ? ይሄ ሁሉ ድካም እንዳንደክም። ስለዚህ አሁን አንዴ ቦታው ልታሳይን ትችያለሽ? ሽንት ቤቱ? አዎ አሳይን እስኪ። እዛ ቪዲዮ ላይ ያየነው ሽንት ቤት ራሱ ነው አይደለም የሚለው። ካሜራውን ፍሊፕ ካሜራ ወደ ኋላ ማዞር ትችያለሽ። ሽንት ቤት ከገባሽ በኋላ ካሜራውን ወደ ኋላ እርቀቱን ለምን ለምሳሌ እቺ ልጅ ቁመቷ 1.70 ቢሆን አባይነሽ ቁመቷ 1.70 ቢሆን ለመታነቅ 1.80 ቦታ ትፈልጋለች እንጂ አንድ ሰው በፍጹም በምንም ተአምር ቁጭ ብሎ ሊታነቅ አይችልም። ጋይስ መንጠልጠል አለበት። የሰው ልጅ ታንቆ ለመሞት መንጠልጠል አለበት። ከቁመቱ በላይ የሆነ ቦታ ማግኘት አለበት። እሷ ግን በዚች አጭር ቦታ ላይ
ቁጭ ብላ ነው ታነቀች እያሉ ያሉት። ይሁት እዚህ ላይ ያሰረች ሻርፓን። ከዛ ውርድ አድርገሽ መሬቱን አሳይን፣ ርቀቱን እንቁጠረው። ትንሽ ራቅ በይ መዲና፣ ወደ ኋላ ሁኚ፣ ወደ ኋላ። ከዛ ቦታውን አሳይ፣ ሻርፑ ታስሮ የነበረበትን ቦታ ቪዲዮ ላይ ያየነው። መዲና አንቺ በሩ ጋር ቁሚና እኛ ርቀቱን በአይናችን እንገምት። አንቺ ወደ ኋላ ሁኚ። ከቧንቧው መሬቱ ድረስ ምን ያህል ርቀት እንደሆነ በአይናችን ለመገመት እንዲመችን ራቅ በይንና ካሜራውን ሳታንቀሳቅሽ ቁሚ። ወደ ቧንቧው አሳይን። መሬቱ አይታየንማ። ምን ሆኖ ነው በማይሞት አንድ ቦታ ላይ ቁሚ ማሬ። ከዛ ካሜራውን ትንሽ ዝቅ አድርጊው። ከቧንቧው ሻርፑ ታስሮበት ከነበረበት መሬቱ ድረስ ምን ያህል እንደሆነ እንድናውቀው። አውቃ ነው ጋይስ። አሁን ይታያል? አይታይም። መሬቱ አይታየንም። ግድግዳ ብቻ ነው የሚታየው። ይኸው መገመት ምትቺ ከዚህ ነው። መዲና አንቺ አትንቀሳቀሺ፣ ምንም አታውሪ። አንቺ ብቻ ካሜራውን እምልሽን አርጊልኝ። ቧንቧው እያየነው ነው። ትንሽ ወደ ኋላ ሂጂ፣ ግድግዳ ተደገፊ። እንደዛው እንደያዝሽው ወደ ኋላ ወደ ኋላ፣ አሁንም ወደ ኋላ። በቃ እስከምልሽ። ከዛ ካሜራውን ትንሽ ዝቅ አድርጊው። መሬቱን እንየው። አውቀሽ ነው ግድግዳ የምታሳይ? ኖ ያው መሬቱን እንየው። ካሜራውን አስተካክሉ ወደ መሬት። አዎ ጋይስ፣ መሬት ይቅርታ ላግዝሽ። ሄዳ ታሳየኝ ፈቃደኛ አይደለችም። እኔ ስልኩን እንድገምት ነው ያባይሽ። በአንድ እጇ ካሜራ ይዛ በአንድ እጇን ታሳለች። ይታያል እኮ ልክ ነሽ እኮ። ቁመቱን ይኸውልሽ፣ ቁመቱን ይኸው። እኔ ራሴ ሹፊ ቁመቱን ትገባ እና በዚህ ቁመት አሁን አንድ ሰው መታነቅ ይችላል? እኔ ላስረዳሽ ነው እኮ የገባሁት። በዚህ ልክ ግልጽ እያደረኩኝ እየነገርኩሽ ያለሁት እንጂ እኔ እኮ ልጅቷ የተቀመጠችበት ከዚህ ነው የወረደው፣ ከዚህ ነው የወረደው። ይሄ እኮ ሳውዲ መጥቶ ሹፊ፣ ሳውዲ መጥቶ በስነ ስርዓት ማንኛውም መጥቶ ማየት የሚችልበት ካሜራ ቦታው ላይ አለ። መዲና እኔ ያልኩሽ እኮ እናቴ፣ አንቺ ቁሚ። ምንድነው ችግርሽ ብታሳይኝ? አንቺ ብትቆሚና ካሜራውን አዙረሽ እኛ በአይናችን አይተን ብንፈርድ፣ በአይናችን አይተን ብንገምት። አንቺ ካሜራውን አዙረሽ ግድግዳ ተደግፈሽ ትቆሚያለሽ። እኛ ርቀቱን ከቧንቧው ማሰሪያው እስከ መሬት ያለውን እንለካው። በአይናችን መለካት እንችላለን እኮ ማንም ሳይቆምልን። የአባይነሽን ቁመት እናያለን። አዎ ትንሽ ተጠጊ፣ ትንሽ ጠጋ በይ። ጠጋ ወደፊት ብቻ ትንሽ ተጠጊ። አሁን ጥሩ ነው ያለሽው። ጠጋ በቃ ጋይስ፣ እዩዋትችን ቧንቧ፣ የቧንቧ ውሃ መዝጊያና መክፈቻውንና መሬቱን ይዩት፣ ርቀቱን። እኔ አጭሯ ሜትር ከ55ቷ ሴትዮ እዚህ ጋር ልታነቅብል አልችልም። እዚህ አጭር ቦታ ላይ እኔ ሜትር ከ55ቷ ሴትዮ መታነቅ አልችልም። አይደለም አባይነሽ ረጅም ናት፣ ከኔ ትረዝማለች። ሜትር ከ7 ሆናለች ቁመቷ። እንዴት ነው እዚህ ቦታ ላይ ረጅም ሰው ሊታነቅ የሚችለው? ቧንቧ ላይ ሻሽ አስሮ የተገኘችው ቁጭ ብላ ነው። ቁጭ ብላ ሻሿ ላይ ሆነው ፊቷ ወደ ግድግዳው ዞሩ ነው ቪዲዮ የቀረጿት። ሞታ አገኘናት ብለው እንዴት ነው የሚያሳምነው? ይሄ ቦታ እዩልኝ እስኪ። ቧንቧው ላይ ሻርፓን አስራ ራሷን ለማዳን ከመዳን ቤት የጠፋች ልጅ ራሱን ለማዳን መዳም ቤት ሊገሏት ሲሉ ቡዳ ነሽ ብለው ልጃችንን በልተሻል፣ ልጃችን የታመመችው አንቺ በቡዳ በልተሻት ነው፣ አንቺን ስንገልሽ ነው፣ ልጃችን ንድ ነው ብለው ሊገሏት ሲል ነፍሷን ለማዳን ከመዳም ቤት ጠፍታ ቢሮ የመጣች ልጅ ቢሮ ሽንት ቤት ስትደርስ ራሷን አጠፋች። ለዚህ እዛው መዳም ቤት አይገሏትም ነበር? ለምን ራሷን ነፍሷን ለማዳን ቢሮ ትመጣለች? ከዛ ቢሮ እዚህ ጋር በዚች ጠባብ ሽንት ቤት ውስጥ በዚች አጭር ቁመት ላይ በሻርፓ ራሷን አንቃ ገደለች ብለው ቪዲዮ ቀርጸው ነው ለቤተሰቦች የሰጡት። እዚህ ቦታ ላይ ሀውካም እንዴት ነው የሚሆነው? ይሄ ማንም ህፃን ልጅ ይሄ ቢነገረው ሊያምን አይችልም። ቪዲዮ ማየት ትችላላችሁ። አሁን ቪዲዮ እጃችን ላይ ነው፣ ማየት ትችላላችሁ። ቁጭ ብላ ሙባረክ አንዴ ቪዲዮ ክፈተው። ይሄ ቦታ ራሱ ነው አይደለም የሚለውን ህዝቡ አትሊስት የሰው ልጅ የሚታመን ነገር ያወራል። የማይታመን ነገር እንዴት ነው የሚነግሩን? እዚህ የሰው ነፍስ እኮ ነው፣ የድመት ነፍስ አይደለ፣ የውሻ ነፍስ አይደለ። የሰው ነፍስን የሚያህል ነገር ቁጭ ብላ በስስ ሻርፕ ራሷን አንቃ ገደለች። ከዛ እነሱ ደግሞ ሻርፑን በቢላ ሲቆርጡት ቪዲዮ ይቀርጻሉ። ሰራተኞቹ አኮሞዴሽን ውስጥ ያሉት ላይክ ነቲንግ ሀፕን። እህታችን ክፈተው ቪዲዮን አንዴ። ቦታው ራሱ ነው አይደለም የሚለውን እናስተያየው። ከሽንት ቤቱ ጋር ሽንት ቤቱ ጋር ያለው መታጠቢያው ራሱ አጣሁት እኮ እዚህ ላይ አሁን እሷ ጋር አጣሁት። መታጠቢያ ራሱ ላለች እንግዲህ
ኖ በፍጹም ሽንት ቤቱ ራሱ ነው። ሽንት ቤቱ ራሱ ይመስለኛል። ከላይ ያለውን ገመዱ ነጩን ገመድ ይሁን። ቆይ ንጉሱና መኩ ድጋሚ ይገባሉ። በትልልቁ ላርጋችሁ ሁለታችሁ ላንተ ይፈታል። እኔ በትንሹ ሉልና ሁለታችሁ። አንደኛው የሆነ ነጭ ገመድ ከላይ ያለ በደንብ ይውልኝ። የተበሳ ነገር አለው። እስቲ አሁን አሳየን እና ሸያዩ አንዴ ሽንት ቤቱን እዩት ጋይስ። ራሱ ነው አቡዬ አንዴ አሳድግኝና ከእሷ ጋር ነው። እሺ መዲና ትንሽ ራቂ ማሪ። ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለው፣ ያኛው ቀዳዳ የለውም። እስኪ መዲና ትንሽ ከፍ አድርጊ። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ ቆይ ከሁለቱ ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ። እንትን ቱቦ ነገር ቧንቧ ነው፣ መዝጊያና መክፈቻ። እዚህ ጋር ለምን ጠፋሱ? ቀዳዳ አይቻለሁ። መጋረጃ ብቻ ነው የተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ይኸው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ኖ ጋይስ ራሱ ነው። እሺ ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ትቻለህ፣ ለህዝቡ ትቻለህ። አይ ይሄም ራሱማ እንትኑ ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃል ሞተች። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠፍታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፓን ካገደለች ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች። አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። እሺ ታውቂያለሽ? ይሄንን ቆይ አንቺ ኦሮምኛ ትሰሚያለሽ አይደለ? ማነሽ ሙባረክ መዲና? አዎ እሰማለሁ። ቆይ ለአንቺ ልክፈትልሽና ለሀቢባና ለህዝቡ ፍቺ ሚወጡላችሁ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውለው? እዚህ ኢሞ ላይ ደግሞ መከረኛ ኢሞ። እሺ ኪችን ቤት እሺ፣ ኪችኑ ከሽንት ቤቱ ምን ያህል ኪችኑ ከሽንት ቤት ቅርብ ነው እኮ እንዲያው እንዴት ነው ማስተካከል የሚቻለው? እሷን ለማተለቅ እንዴት ነው የምችለው? ጋይስ ሊንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ከኪችኑ ሽንት ቤት እስኪ ስንት እርምጃ ነው? የዛለ በፍጥነት ቢላ ያመጡት። ይኸው ርቀቱን ላሳይሽ። እንደዚህ ኦኬ ይሄ ኪችኑ ነው። ኦኬ ወጣ ሄዳ። እስኪ ሽንት ቤቱ ይኸው ሳሎን ኦኬ ሳሎኑን አልፈው ሽንት ቤቱ ከዛ ይኸው ለሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ገቡ። ሶሪ ሰው ገባበት። ተተወግመልን ይሄን ኦሮምኛ ለክፋትላ ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጠው ሻርፓ በፍጥነት ነው ቢላ ያቀበሏት። ሳሎኑን አልፈው ጋይስ ኪችኑ፣ ከዛ ሳሎን አልፋችሁ፣ ከዛ ኮሊደር አልፋችሁ ነው ሽንት ቤቱ። ይርቃል። ሜቢ በጣም በሩጫ ከሄዱ አይዶን ነው። ድምፁን ልክፈትላትና ለህዝቡ መዳም ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪዋ መዳም ቤት ልትገደል የድረሱልኝ ጥሪ የላከችውን ቮይስ አሰማትና ይሄንን ቮይስ እሺ አንዴ ተረጋጊና ቁሚ። ድምጿ ዝቅ ያለ ስለሆነ አልሰማውም እንዳትይ።
ቀስ በይ ተረጋጊና አዳምጫት። የሟቿን ድምጽ ማለት ነው። ኦኬ ቢስሚላ ተረጋጊ። አንዴ ድምጿ አይሰማም በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድታረጉሚልን ኦሮምኛው ሙባረክ አይሰማም እኮ ላ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ይሄው መጣ ካሜራ ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው ያለችው። ኦኬ ይሄው እየሰማሽ ነው? እሺ ምንድነው? ድምጽ አይሰማም። እኔ ይኸውልህ ስፒከር አለኝ ለኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምጽ እንዴት ነው ከፍ የሚደረገው? እሺ አንተ ፎርዋርድ አድርግልኝ ለኔ ኢሞ ላይ ኃይል በልክና ከዛ እኔ እዚህ ጋር በስፒከር ከፍተዋለሁ። ኦኬ የኔን ኢሞ ላክልሽ። አንተ እኔ ኃይል በልክ በራሱ ዋትስአፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ሌላ ከሆነ ላክልኝ ዋትስአፕ ላይ እኔ ኃይል እንድልክ የኔ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ አይበኝ ይጨንቅሻል ካላዳመጥሽው በስተቀር ኮኒ በስፒከር ከፍተዋል። በጣም ጥራት ያለው ኢሞ አለሽ አይደል? አንቺ ማነሽ መዲና? አዎ በሌላ ስልክ ነው ያለው። በቅድሙ ዋትስአፕ ባናገርከኝ ስልክ እሱ ስልክ ደግሞ ሌላ ስልክ ላይ ነው። አዎ ላንቺም ልክልሻለሁ እያዳመጥሽ። እኔ እዚህ ጋር ከፍተዋል። እንደሷ እያዳመጠች ለብቻዋ ብትተረጉምልን ማን ያምናል እንዴ? ከፍተዋል። ሟቿ ያለችው ልገደል ነው በቃ። ልጅቷ ትናንትናም ታማለች። እሷን አተብዬ ቤት ተዘግቶብኛል፣ በቃ ልሞት ነው እያለች ድምጿን አሰምታለች። አቦ ሀይበኛ እሺ ሀው ሴቭ እያደረኩ ነው። ቁጥርን ሴቭ ካላረኩኝ እኔ ማግኘታችንን ፕራይቬሲ ይዝግ ስለሆነ ያው ሀይ ብዬ ካለ አሁን ላክልኝና እዚህ ጋር ከፍቶ አንድ ሁለት ሶስት ባላ ብዬ መጣልሽ መጣልሽ። ቆይ ተረጋጋ። አዎ መጥቷል። እሺ ይህ ሹክሹክታ ነው እኮ ሹክሹክታ ነው። ድምፁን እስከ መጨረሻው አድርጌዋለሁ ጋይስ። ሀቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገሪያለሽ? አሰሪዎቿ በደንብ እናገራለሁ። ከአሰሪዎቿ አጆታ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች ላላችሁ፣ ይቺ ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፍታም ከሆነ ራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከነሱ ቤት ወጣ እናንተ ጋር መጣ። ከነሱ ጋር በምን ኬዝ እንደመጣችኝ አናውቅም። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞተችም። ከፖሊስ ጣቢያ ስትወጣ ቆይ ፖሊስ ሲያመጧት ወደ እናንተ ምን ነሽ ነው ወደ ፖሊስ ጣቢያ ይሽው አይባልም እንዴ?
ራሴ እጄን ሰጠሁኝ እኮ ነው ያለችኝ እሷ ለኔ እኮ ለምን እጅሽን ሰጠች አለሽ? እሺ ለምን እጅሽን ሰጠሽ ብለሽ አልጠየቅሻትም? አንቺ ስታገኛት ሽንት ቤት በር ላይ የዛኔ ደንግጣ በጣም እና እናቴ ሞተች። ለምንድን ነበር ከመዳም ቤት የጠፋሽው? ምን ሆነሽ ነው? ለምንድን ነው ፖሊስ ጣቢያ ሄድሽው ብለሽ አልጠየቅሻትም? ድምፅሽ ታፍኗል። ስፒከርሽን ልቀቂው መዲና። እኔ እኮ ላውራት በሰጠኋት እድል ልጅቷ አላወራችም እኮ መናገር አልፈለገችም። በቃ ደክሟታል መተኛት። ለምን ለጀመሪያ አይደለም እኮ እዚህ እንደዚህ የሚመጡት ልጆች ይመጣሉ፣ ውሎ ሲያድሩ ነው ጠጋ ብለው ቀስ ብለው የሚያወሩት። ግን መጡ ብዬ ለመዘግብ ፓስፖርት ትቀበላለሁኝ እኔ ማን እዛ ቤት ውስጥ እንዳለ ለማስረዳት እንጂ አይናገሩም። ወዲያው በመጡ ቀን ወዲያው አይናገሩም። ኢሞሽን ክፈቺና ማለት ነው መዲና። ኢሞሽ ኦንላይን ላይ የለሽም አዳምጪ። አንድ ሁለተኛ ደግሞ ሞክረሽልኝ ነበር መዲና። አሁን ገና አየሁሽ። አዎ ትናንትና ደውለህልኛል። በኢሞ አይደለም በእንትን ደውለህልኛል፣ በዋትስአፕ። አዎ እስኪ ክፈቺና ኦሮምኛ ስለምታውቂ የመጀመሪያውንም ሁለተኛውንም ሶስተኛውን አዳምጠሽ ንገሪን። ይሰማሻል። ለብቻ ከሆንሽ ይሰማሻል።